ክቡር አባታችን መላከ ገነት ቀሲስ ጥላሁን አበበ የዚህ ታላቅ ቤተክርስቲያን አስተዳዳሪና የዚህ ሕዝብ መንጋ ጠባቂ፣ ክቡር አባታችን ቀሲስ ዶክተር መብራቱ ኪሮስ በመንበረ ብርሃን ቅድስት ማርያም ቶሮንቶ ቤተክርስቲያን አገልጋይ ካህንና በአጎራ ዩኒቨርሲቲ ቨርጂኒያ ሊተርጂካል ቴዎሎጂ መምህር፣ ክቡር አባታችን ወንድማችን መምህር ዶክተር መርከብ እግዚአብሔርን በልዩ ጸጋ የሚያገለግሉ የዚህ ቤተክርስቲያን ካህናት አባቶቼ፣ ወንድሞች ዲያቆናት፣ እግዚአብሔርን በዝማሬ የምታገለግሉ ዘማሪያን፣ እንደዚሁም እናቶቼና አባቶቼ፣ እህቶቼ፣ ወንድሞቼ የተዘጋ በር ሳይወስነው ለብዙዎቻችን የሰላምን ድምፅ ለማብሰር ፍጹም ጊዜ በማይፈጅበት በእሱ ፍጹም ሰላም እንደምን አደራችሁ? ብዙ ናችሁ ግን ድምፃችሁ አይሰማም። እንደምን አደራችሁ? ደህና ያላደራለ ማለት ነው አይደል? እንደምን አደራችሁ? በእኛም ፍቅር ውስጥ የማያልፈው ግሩም ድንቅ የሆነው አባታችን እግዚአብሔር ያለፈውን ጊዜ በሰላምና በሕይወት አሳልፈን ዳግም በእንዲህ መልክ እንድንገናኝ የፈቀደና የወደደ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እስኪ አሜን በሉ። ዛሬ በዚህ ታላቅ ቀን በዐቢይ ጾም ሰባተኛው ሳምንት ኒቆዲሞስ ተብሎ በሚጠራበት ሳምንት እጅግ በጣም በእውነት ላከብራቸው ላመሰግናቸው የምወደው የዚህ ቤተክርስቲያን አስተዳዳሪ መላከ ገነት ቀሲስ ጥላሁን ቀና ልብና መልካም ሀሳብ ስላላቸው ብቻ የሆነና የተፈጸመ ታላቅ ሚስጥር የሚገለጥበት ቀን ነው። ይህ ቀን እንዲህ አይነቶችን ነገሮች ደፍረው ለማድረግ የሚፈልጉ በጣም ጥቂት ናቸው አሁን ባለንበት ዘመን። ክቡር አባታችን ቀሲስ ዶክተር መብራቱ ኪሮስ ነዋሪነታቸው ቶሮንቶ ካናዳ ነው። እኔ የዛሬ 21 ዓመት 22 ዓመት መምህር ነበሩ። እጅግ በጣም ጎበዝ መምህር፣ በብዙዎች ተወዳጅ። እንግዲህ የዛሬ 20 ምናምን ዓመት በነገራችን ላይ እድሜ ስንት ነው እንዳትናንሽ እኔ ግን አልደብቅም እናገራለሁ፣ ችግር የለውም። እግዚአብሔር ሰጥቶን የምንደብቀው ነገር ምንድን ነው ቢባል ሀብት እኮ አይደለም፣ እድሜ ነው። በጣም ብዙ ሰው እድሜውን ለመናገር ይፈራል፣ ግን የሚሰጠው ማን ነው? ነገር ማን ነው? ሀብቱን ለመናገር የማይሸማቀቅ ሰው እድሜውን ለመናገር ሰው ሲሸማቀቅ ሲታይ በጣም ያሳዝናልና እድሜም ቀላል እንዳይመስላችሁ እና የዛሬ 21 እና 22 ዓመት ቅድስት ሥላሴ መንፈሳዊ ኮሌጅ ቁጭ ብዬ ከእግራቸው ስር እማር ነበረ። በጣም በሚገርመው ሁኔታ እያስተማሩን እያለ ነበረና እድል አግኝተው ስኮላር ወደ ውጭ የሚወጡበትና የክፍላችን ተማሪዎች አስቤ ነበር። የሚገርማችሁ ፎቶውን ዲስፕሌይ ለማምጣትና ለማሳየት ትንሽዬ ስጦታ አዘጋጅተን ታስታውሱ እንደሆነ ፒያሳ አካባቢ ላይ አንድ የሆነ የግሪክ ሱቅ ነበረ፣ እንደዚህ ንዋየ ቅድሳት መሸጫና አንድ ስዕል አዘጋጅተን የዛ ጊዜ ብሬንዳ በጣም ውድ ነው። ያንን ብሬንዳ ገዝተን በእውነት በጣም ደስ በሚል መንገድ ነበረ የሸኘናቸውና እጅግ በጣም ተወዳጅ አባት ናቸው። አንዳንድ ጊዜ እግዚአብሔር አምላክ በጸጋ ሲጎበኝ ከጸጋም አልፎ ደግሞ በሕይወት ላይ ያንን ስናየው ዛሬ እግዚአብሔር እንደኔ የሚናገርለት ሰው አላጣም፣ እንደናንተ ቁጭ ብሎ የሚማርለት ሰው አላጣም። እግዚአብሔር ዛሬ በዘመናችን ያጣው የሆነውን የሚሆንለት ነው። ጳጳስ ሆኖ እንደ ጳጳስ የማይሆን፣ ካህን ሆኖ እንደ ካህን የማይሆን፣ መነኩሴ ሆኖ እንደ መነኩሴ የማይሆን ሰው የጠፋው ዛሬ ምዕመን ሆኖ እንደ ምዕመን የማይሆን ማለት እና አንዳንድ ጊዜ በሕይወታቸው ውስጥ ሁሉ ተግባራዊ አድርገው ካለፉ መካከል ውስጥ ለእኔ ትልቅ ሞዴልና ምሳሌ የሆኑኝ አባት ቀሲስ ዶክተር መብራቱ ኪሮስ ናቸው። ቅድም እንደነገርኳችሁ ነዋሪነታቸው ካናዳ ነው። ይሄንን ሀሳብ አስበው የተጻፈው መጽሐፍ ቅዳሴ ላይ ነው ማለት ነው አይደለም? ይሄንን የቅዳሴውን ሚስጥር የሚገልጥና የሚያትት መጽሐፍ ነው።
እንደምታውቁት በጣም ብዙ አብያተ ክርስቲያናቶች አሉ። ከነዚህ ሁሉ መካከል ውስጥ ግን ኃላፊነትን ወስደው እኔ በማገለግልበት በምስራች መድኃኔዓለም ቤተክርስቲያን ይህ መጽሐፍ ቢመረቅ የማገለግላቸው ምዕመናንና ምዕመናት ይህንን ምስጢር ቢረዱ ቢሰሙት ሲያስቀድሱ የሚያስቀድሱትን እያንዳንዱን ቃል አሐዱ አብ ብሎ ሲቀድስ ካህኑ ምን እያለ ነው? ካህኑ መጋረጃው ተዘግቷል። እጁ ወዴት አድርጎ ነው አሐዱ የሚለው? በእያንዳንዱ ቃል ውስጥ እስከ መጨረሻው ድረስ ገና ከቤተ መቅደሱ መጥራይቱ ተከፍቶ እስከ ተዘግቶ ቤተክርስቲያኑ አገልግሎት እስከሚጀመርበት ድረስ ከቤተልሔም ጀምሮ ያለው አገልግሎት እስከ መጨረሻው እቶው በሰላም ተብሎ እስከሚጠናቀቅበት ድረስ ያለውን ምዕመናን በሚገባቸውና በሚረዱት መንገድ የሚገልጥና የሚያትት መጽሐፍ የሚመረቅበት ወቅትና ሰዓት ነው። ስለዚህ መላከ ገነት ቀሲስ ጥላሁን አበበና የዚህ ደብር ሰበካ ጉባኤ አባላት እንዲሁም እናንተ የተከበራችሁ የተወደዳችሁ ምዕመናንና ምዕመናት እጅግ አክብሮትና ፍቅር ሊገልጽላችሁ እወዳለሁ። ይህንን ማድረገው እንዳልኳችሁ ሩቅ ናቸው። አንድ ሰው ጉልበት የሚሆነው ከጻፈው መጽሐፍ ባሻገር መጽሐፉ ለሕዝብ ሲደርስለት እኔም በቅርቡ ስለጻፍኩ ማለት ነው። አንድ ሰው የሰራውን ስራ ወይም የደገሰውን ደግስ ሰው ካልበላለት ካልጠጣለት አስተያየት ካልሰጠው ከንቱ ነው። ስለዚህ በዚህ ደረጃ ዛሬ የቅዳሴ ምስጢር ወደ ጌታ ደስታ የምንገባበትን ምስጢር ባለፈው በገብርኄር ላይ ወደ ጌታ ደስታ ግባ ብሎ የተነገረለትን እነዛ መክሊታቸውን ያተረፉት ሰዎች ምሳሌ የሆኑት መክሊታቸውን ስላተረፉ ነው። ወደ ጌታ ደስታ የምንገባባት እውነተኛዋ መንገድ ሰማያዊ ቤታችንን እያሰብን ሁላችንም የምንጸልየውን ጸሎት ማሳረጊያው ይሄ ምስጢር። አንድ ሰው የፈለገ ቢጾም ቢጸልይ ንስሐ ቢገባ ከዚህ ምስጢር ካልተቋደሰ ወደ ጌታ ደስታ መግባት አይችልም። እውነት አስብ ነገር አስብ። ለዚህ ነው ቀደም እንደነገርኳችሁ የኢየሱስ ክርስቶስን ማኅተም በሥጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳን አልደግምም የማንደግምበት ምስጢር እውነተኛው ምስጢር ክርስትና ብንነሳ ልጅነትን ብናገኝ ምስጢሩ የሚፈጸመው በቅዳሴ ነው። ብናገባ በተክሊል ምስጢሩ የሚፈጸመው በተክሊል ነው። ስለዚህ ይህንን ምስጢር ዛሬ ወደ ጌታ ደስታ የመግባቱ ምስጢር የታቤል መጽሐፍ የሚመረቅበት ዕለት ነውና በዚህ መጽሐፍ ዙሪያ ላይ አጫጭር መልእክቶችንና ቡክ ሪቪዎችን እንሰማለን። በመጀመሪያ የምንሄደው ወደ ምትወዷቸው አባታችሁ፣ እረኛችሁ፣ ጠባቂያችሁ ይህንንም አገልግሎት በዚህ መንገድ እኛም ካለንበት መጠን እናንተም በዚህ መንገድ እንድትሰሙ ትልቅ መንገድና በር የሆኑት የከፈቱት የደብራችሁ አስተዳዳሪ መላከ ገነት ቀሲስ ጥላሁን ናቸውና እሳቸው መጽሐፉን አንብበውታል። መጽሐፉ እንዴት አዩት? እንዴት ይገልጹታል? ወደ መምራች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቀሲስ መብራቱ ኪሮስ ዶክተር በካናዳ ቶሮንቶ የመንበረ ብርሃን ቅድስት ማርያም ካቴድራል አገልጋይና በአጎና ዩኒቨርሲቲ የሊተርጂካል ቴዎሎጂ መምህር ክቡር አባታችን መጋቤ ጥበብ ቀሲስ ሳሙኤል ግዛው በቨርጂኒያ መካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የስብከተ ወንጌል ኃላፊ
ወንድማችን ክቡር ዶክተር መርከብ መኩሪያ፣ ክቡራን የቤተክርስቲያናችን አባቶች፣ ሁላችሁም ማህበራነ ክርስቶስ ምዕመናን ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ምሕረትን ለሁላችን ይሁን። እንዴት አደራችሁ? እንዴት አደራችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እስቲ እግዚአብሔር በዚህ ስፍራ ተሰብስበን መጻሕፍትን እንድንመረምር እንድናጠና እንደ ቤሪያ ሰዎች ከቅዱሳት መጻሕፍት ጋር እንድናሳልፍ ይህን እድል የሰጠን እግዚአብሔርን በእልልታ በጭብጨባ አመስግኑት። ሁላችሁም እግዚአብሔርን መስገን። እኔ ለአጥቢያ ቤተክርስቲያን የእኛ አጥቢያ ቤተክርስቲያን የአባታችን የወንድማችን የቀሲስ ዶክተር መብራቱ ኪሮስ መጽሐፍ የመጽሐፉን ምረቃ በዓል ለማዘጋጀት እድል ስላገኘን ነው። በእውነት ካለኝ ትልቅ አክብሮት ቤተክርስቲያንን ትናንት ተናግሬያለሁ። ካሏት ወጣት የነገረ መለኮት ምሁራን ወይም ስኮላሮች መካከል ቀሲስ ዶክተር መብራቱ ኪሮስ አንዱ ናቸው። በእኔ ደግሞ እምነት ቀዳሚ ናቸው። በእውነት ለመናገር የተማሩ ብቻ ሳይሆን ለረጅም ዘመናት በዚሁ በነገረ መለኮት ጥናት ትምህርቱ በተለያዩ ዩኒቨርሲቲዎች በማስተማር የዳበረ እውቀት ልምድ ያላቸው መምህራችን ናቸውና እዚህ እሳቸው መጽሐፍ ሲመረቅ ስምዐ ጽድቅ ለመሆን የእውነት ምስክሮች ለመሆን እዚህ ስለቆም ስለተገኘን ደስ ብሎኛል። ቀሲስ ዶክተር እንኳን ደስ አሎት። ሁላችሁም አመስግናቸው። ቀደም እንዳልኩት እኔ በዚህ መጽሐፍ ላይ እውነተኛ ምስክር ለመሆን ነው እንጂ መጽሐፉ ላይ እሳቸው ብዙ የደከሙበት የኖሩበት ማለት ይቻላል እና መጽሐፍ ነው እና እኔ ስምዐ ጽድቅ ነው መሆን እውነተኛ ምስክር አንብቦ ነፍሱ ሐሴት ያደረገ አንድ ካህን የሚናገረው ምስክርነት ነው የምሰጠው። ጊዜ ለመቆጠብ ወደ አዘጋጀሁት ቡክ ሪቪው አልፋለሁ። ሁላችሁም እንደምታውቁት የመጽሐፉ ርዕስ ቅዳሴ ወደ ጌታ ደስታ የመግባት ምስጢር። ቅዳሴ ወዴት? ወደ ጌታ ደስታ የመግባት ምስጢር። አዘጋጁ ወንድማችን አባታችን ቀሲስ ዶክተር መብራቱ ኪሮስ ናቸው። መጽሐፉን ከማየታችን በፊት ዮሐንስ አፈወርቅ የተባለው የቤተክርስቲያናችን አባት የተናገረውን አንድ ትልቅ ምስጢር ቀዳሚ ማድረግ እፈልጋለሁ። ዮሐንስ አፈወርቅ አንድ ሰው መጽሐፍ ለማንበብ ሲሰጠው መጽሐፉ እጁ ሲገባ አስቀድሞ ይሄንን ያድርግ ይላል። ይደልዎ ለዘያነብብ ቅድመ ይስክር ስሞ ለባለ መጽሐፍ ወእንዝ ያንብብ ወይንህብ። አንድ ሰው መጽሐፍን ከማንበቡ አስቀድሞ ባለ መጽሐፉ ማን ነው ብሎ ይጠይቅ። ወጣችኋል አይደለ? እኛ ዝም ብለን አናግበሰብስም። ማን ነው ጸሐፊ? ከመልካም ዛፍ ደግሞ መልካም ፍሬ ነው የሚገኘውና ማን ነው ጸሐፊ የሚለውን እንድታውቁ በዚያ ነው መጀመሪያ። ቀሲስ ዶክተር መብራቱ ቅድም መጋቤ ጥበብ እንደነገሩን የቅድስት ሥላሴ መንፈሳዊ ኮሌጅ አሁን ዩኒቨርሲቲ ነው። የዛ ዩኒቨርሲቲ መምህር ከመሆናቸው አስቀድሞ የመጀመሪያ ዲግሪያቸውን የሰሩት በዛው ታላቁ ዩኒቨርሲቲ ወይም በቅድስት ሥላሴ መንፈሳዊ ኮሌጅ። ከዛ በከፍተኛ ውጤት እዛው ኮሌጅ ላይ አስተማሪ እንዲሆኑ ተደርገው አስታውሳለሁ። መጀመሪያ ያስተምሩት የነበረው ኮርስ አርሊ ቸርች ሂስትሪ የሚባለውን ወይም ደግሞ የቤተክርስቲያን ታሪክ በዓለም መድረክ የሚባለውን ኮርስ በዚያ ኮሌጅ ይሰጡ ነበር። ከዛ ወዲያው ወደ ካናዳ በትምህርት እድል
ወደ ካናዳ መጥተው ካናዳ ውስጥ ለሚገኝ ዩኒቨርሲቲ ኦፍ ሴንት ማይክል የሚባል ወይም ዩኒቨርሲቲ ኦፍ ቶሮንቶ ተብሎ በሚጠራው በዚያ የሁለተኛ ዲግሪያቸውን ወይም ማስተር ዲግሪያቸውን በነገረ መለኮት ጥናት ላይ ማስተርሳቸውን ክሪስቶሎጂ በሚባል ፊልድ ላይ ወይም ዘርፍ ላይ ሰርተዋል። አሁንም በዚያው ዩኒቨርሲቲ ከፍተኛ ውጤት በማምጣት ዶክትሬታቸውን ወይም ፒኤችዲያቸውን በዚያው ዩኒቨርሲቲ በሊተርጂካል ቴዎሎጂ ላይ ወይም በቅዳሴ ትምህርት ላይ ከፍተኛ ምርምር አድርገው ሪሰርቻቸውንም ወይም ደግሞ የመጨረሻ መመረቂያ ጽሑፋቸውን የሰሩ በቅዳሴ ትምህርት ላይ የኢስተርኑን፣ የኦሪየንታሉን፣ የካቶሊኩን የሁሉንም ዓለም አቀፍ አብያተ ክርስቲያናት የአምልኮ ትምህርት ወይም ማዕከል የሆነውን ስርዓተ ቅዳሴ ነው ያጥኑ። ስለዚህ ሞት ብናገር አሁን እናንተ ልትሰሙት ልባችሁ ምንድን ነው ማለት ነው? አመስግኑ። አሁን የሚሰራው መጽሐፍ የሚመረቀው መጽሐፍ ዮሐንስ አፈወርቅ እንዳለን ምንድን ያለው? ይደሎ ለዚያ ያነብብ ቅድመ ይስጥር ስሞ ለባለ መጽሐፍ ነው እና ባለ መጽሐፉ አሁን ያልኳችሁ ሰው ነው ማለት ነው። መጽሐፉ የታተመው መጋቢት 2017 ዓ.ም ወይም ደግሞ ዛሬ ካሰብነው ኤፕሪል 6 2025 ነው ማለት ነው። መጽሐፉ የታተመበት ማተሚያ ግራፊክ ኤንድ ዲዛይን ኤንድ ፕሪንቲንግ ካምፓኒ ነው። ሳንዲያጎ ነው የሚገኘው ካሊፎርኒያ። የመጽሐፉ ብዛት ገጹ 135 ነው። አሲስት ዶክተር መብራቱ ይሄ መጽሐፍ ሶስተኛው መጽሐፍ ነው። የመጀመሪያውን የማስተር ዲግሪያቸውን የሰሩበትን በክሪስቶሎጂ ዙሪያ ያዘጋጁትን መጽሐፍ በእንግሊዝኛ ቨርዥን ያሳተሙት። ሁለተኛው መጽሐፋቸው ትልቅ ቮሊዩም ያለው አቆቴተ ቁርባን መጽሐፋቸው ነው። ወደ 367 ገጽ ያለው በጣም አስደናቂ መጽሐፍ። መጽሐፉ ምንድን ነው የሚለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ቅዳሴ አመሰራረት ይዘትና እድገት ነው። ትናንት ተናግሬ ያለው በእኔ ልጅነት ቤተክርስቲያን በኖርኩበት ዘመን ቅዳሴ ለምሳሌ ዋናው ቅዳሴያችን ተተርጉሟል። ትርጓሜ ያለው አንድምታ ቅዳሴ የሚባል እንዳለ አውቃለሁ። አንድምታ ቅዳሴ በኢትዮጵያ ሊቃውንት የተጠናና በኢትዮጵያ ሊቃውንት ትምህርት የተተረጎመ። ይሄ ግን ዓለም አቀፍ ይዘት ያለውን ቅዳሴ በመመራመር እንደዚህ ያለ መጽሐፍ ካዘጋጁ የኢትዮጵያ ምሁራን መካከል እኔ ማውቀው ቀሲስ መብራቱ አመስግኑ። የመጽሐፉ ጭብጥ የመጽሐፉ አዘጋጅ ከዚህ ቀደም አቆቴተ ቁርባን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ መሰረት ታሪካዊ እድገትና ይዘት በሚል ርዕስ ባዘጋጁት 367 ገጽ ባለው ጥልቅ መጽሐፍ ዙሪያ ከአንባቢያን የቀረበላቸውን አስተያየት መሰረት አድርገው መጽሐፉ የተዘጋጀው ከዚህ ቀደም በነበረው መጽሐፍ አስተያየት ዙሪያ ነው። ጊዜ ላለመውሰድ አስተያየቱ ምን ነበረ? ይሄ መጽሐፍ ለነገረ መለኮት ምሁራን ነው የሚሆነው። በጣም ጥልቅ ነው። በጣም ብዙ ፍጥነት ይበዛበታል። እንደገና ደግሞ በጣም ብዙ መጽሐፍትን የዳሰሰ ነው። የቢብሊዮግራፊውን ስታዩት በጣም ብዙ መጽሐፍ የታየበትና ብዙ ጥናት የተደረገበት ነው። ይህንን ለቤተክርስቲያኑ ሊቃውንት አድርገው እባክዎ ለእኛ ለምዕመናን እንደ ትንሿ የቅዳሴ ተሰጥኦ መጽሐፍ አድርገው ያዘጋጁልን ብለው ምዕመናን በተለያዩ ሶሻል ሚዲያ ላይ በሰጧቸው አስተያየት መሰረት የተዘጋጀ እንደሆነ ይናገራል። የመጽሐፉ ጭብጥ ማንኛውም ኦርቶዶክሳዊ ምዕመን ስለ ስርዓተ ቅዳሴ መሰረታዊ እውቀትና ቤተክርስቲያን ቅዳሴ የምትቀድስበትን ዓላማ በሚገባ ተገንዝቦ ለቅዳሴ ጸበል ከመጋፋት ይልቅ ወደ ታላቁ የሥርዓተ አምልኮ ጠጋ በማለት ከምስጢራት ሁሉ የሚበልጠውን ምስጢር ወይም ቅዱስ ቁርባን ምዕመናን እንዲሳተፉ በአጽንኦት የሚመክር መጽሐፍ። ጭብጡ ይሄ ነው። የመጽሐፉ ዋና ይዘት ምን ይመስላል? አንደኛ በትራክተር ነው ማለት ነው ማስቀምጠው
መጽሐፉ ከዚህ ቀደም ከተለመደው የመጽሐፍ ቅዱስ የመጽሐፍ አዘገጃጀት በተለየ ሁኔታ በአንድ ካህን ቀሲስ ፍቅረ መለኮት በሚባሉ ካህንና በንስሐ ልጃቸው በፍቅርተ ኢየሱስ መካከል ያለ የአባትና የልጅ ምክክርን መሰረት ያደረገና በትረካ መልኩ የቀረበ ስታነቡ ታታሩ። እኔ ጀምሬ ቀሲስ ጋር ዶክተር ጋር ደውዬ እዚህ ደርሻለሁ ስል ጨርሰዋል አላ ያለ እውነቴን ነው የምላችሁ። የሰጠዋቸው ሰዎች እዚህ ሁለት እህቶች ስለ መጽሐፉ እንዲያነቡ እና በሴቶች በፍቅርተ ኢየሱስ ምሳሌ እንዲያነቡ የሰጠዋቸው ሁለት እህቶች አሉ። አጭራጭር ነገር እነሱ በኋላ ያነባሉ። እነሱም እንዲሁ ነው ነፍስ አቀረባቸው እና መጽሐፉ በዚህ መልኩ የተዘጋጀ ነው። ሁለተኛ መጽሐፉ በሶስት ዋና ዋና ክፍሎች የተከፈለ ሲሆን ከዚህ ቀደም ከምናውቀው በተለየ መንገድ ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 እያለ የሚሄድ አይደለም። ሶስት መንገድ ሶስት ክፍሎች አሉት። ግን ክፍሎቹ በምዕራፍ ሳይሆን ቡራኬ በሚል መንገድ ነው የተገለጠው። ምዕራፍ 1 የሚለው ቡራኬ 1፣ ምዕራፍ 2 የሚለው ቡራኬ 2 እያለ ነው የሚሄድ። ይኸው መጽሐፉ የቅዳሴ በመሆኑ ይላሉ በራሱ ምዕራፍ ብዬ ከመከፋፈል ይልቅ በቤተ ክርስቲያናችን 21 የውስጥ 21 የአፋ ቡራኪያት አሉ። 21 የውስጥ 21 የአፋ ቡራኪያት አሉ። እነኚህን ቡራኪያት ምሳሌ ያደርጋል። ቡራኪያቱ ትርጉማቸው ምንድን ነው ሲባሉ ሌላኛው መጽሐፍ ሰው እንዲያነብ ይጠቁማሉ። አኮቴተ ቁርባን የት አለ? አኮቴተ ቁርባን 329ኛው ገጽ ላይ በዝርዝር ያነሳል። ይሄ 21 ቡራኪያት በውስጥ በካህኑ በእጁ የሚባርከው ቡራኬ ነው። በአፋ ደግሞ በመስቀል የሚባርከው ነው። 21 መሆኑ ጌታ የተቀበላቸውን የ21 ሰዓታት መከራዎች የሚዘረዝር ነው። 18ቱ ከምሽት ሐሙስ ከራቱ በኋላ ተይዞ መስቀል ላይ እስኪሆንበት ድረስ መከራ የተቀበለበት፣ ከዛ በኋላ ደግሞ ጸአተ ነፍሱ እስክትለይ ድረስ በመስቀል ተሰቅሎ የቆየበትን እነዚህን ደምረው 21 ሰዓት ሕማሙን ሞቱን ሲያስብ ነው ካህኑ እነዚህ ቡራኪያት የሚባርከው እያሉ በዝርዝር ያቀርባሉ ማለት ነው። እና በዚህ መንገድ በጣም በተለየ ሁኔታ ተከፋፍሎ የቀረበ ነው። ሶስተኛው አዘጋጁ አባታችን ቀሲስ ዶክተር ዓለም አቀፉን የነገረ መለኮት ጥናት በሚገባ ያጠኑ በመሆናቸው የኢስተርንና የኦሪየንታል ኦርቶዶክሳውያን ቤተክርስቲያናትን ስርዓተ ቅዳሴ በንጽጽር ያቀርባሉ። የሰማችሁ ነው። የእኛን ቅዳሴ ብቻ አይደለም። አንዳንድ ጊዜ እኛ ብቻ ቅዳሴ ያለን ይመስለናል። እኛ ብቻ ያለን እና የእኛ ብቻ ሀብት አድርገን ወይም የእኛ ብቻ ትምህርት ቅዳሴው በዚህ አጋጣሚ በኋላ እኔ ጠቅሳለሁ፣ ቀሲስ ዶክተር ይጠቅሳሉ። የተለያየ ነገሮች ናቸው ያስቀመጡ። ኦሪየንታሎቹ ወይም ደግሞ ኢስተርን ኦርቶዶክስ የሚባሉት ግሪክ ማለት ነው። ሌሎቹ ራሽያ እነዚህ ኦርቶዶክስ ቤተክርስቲያን ቅዳሴ ያላቸውና ከእኛ ጋራ ምን ያመሳስለዋል የሚለውን በዋናነት አንስተዋል። በጣም ያደንቁት ደግሞ በዚህ አጋጣሚ መቼም የራስን ማድረግ የሚገባ ነውና የእኛ ቤተክርስቲያን የጥንቱን ቅዳሴ ሳትለቅ አንዳንዶቹ ከቅዳሴያቸው ጭምር ያወጡትን የእኛ ቤተክርስቲያን እስከ ዛሬ እንዳቆየቻቸው ቀሲስ ዶክተር ይላል። ለምሳሌ የሚያነሱት አንደኛ ትልልቅ አዋጆች በእኛ ቤተክርስቲያን ትኩረት እንደሚሰጣቸው ይናገራሉ። ለምሳሌ የሚመጠን ግንዛቤ የሚባሉት ሲላቸው አለ ከሲጋ ኦርቶዶክስ ቤተክርስቲያን የተወሰነ ነው። ነገር ግን በእነሱ ቤተክርስቲያን የሚመጠን ግንዛቤ አዋጅ በመሆኑ ሰራይ ካህኑ ይለዋል። ይሄ ቅዳሴውን አንደኛ ሌሎቹ ባላቸው ይመጣል እንድታውቁት ነው አይደለም። ሁለተኛ ጻውኑ ክርስቲያን እስከሚባለው ድረስ ያለው የቅዳሴ ክፍል ሊተርጂካል ኦፍ ካታኮሜንስ ወይም ደግሞ የተማሪዎች ቅዳሴ ወይም የስልጠና ቅዳሴ አማኞች በጥንቷ ቤተክርስቲያን እስከ ቅዳሴው አጋማሽ ጻው እስከሚባል ድረስ መጥተው ያስቀድሱና ከዛ በኋላ ጻው ሲባል ይወጣሉ ይሉና
ጻውሉ ሰክርስቲያን ነው የንዑሰ ክርስቲያን ቅዳሴ ነው እና ሰልጣኞች አልተቀመጡ ማለት ነው። እና ዛሬ ድረስ መቆየቱ ቤተክርስቲያን ቅዳሴዋን ኪፕ አድርጋ የቆየችው እኛ የዓለም ጥልቀት የለንምና እናውጣው አላለችም ብለው ይህንን ለማስረጃ ያቀርባሉ። ሶስተኛው ዝነውቱ ጊዜ ባርኮት ነው። ታስታውሳላችሁ? የማመስገን ጊዜ ነው፣ የተመረጠ የጣን ጊዜ ነው፣ ሰው ወዳጅ መድኃኒታችን ኢየሱስ ክርስቶስ የማመስገኛ ጊዜ። ይሄ ቅዳሴ ከኮፕቲክ ኦርቶዶክስ ቤተክርስቲያን የተወሰደ ነው። ይሰማል ድምፅ ያለና ከኮፕቲክ ኦርቶዶክስ ቤተክርስቲያን የተወሰደ ነው። ግን የሚያሳዝነው ኮፕቲኮች ከቅዳሴያቸው አውጥተውታል። የእኛ ቤተክርስቲያን ግን ዛሬም ኬፕ አድርገዋለች። አይደንቅም? አመስግኗት ይችን ትልቅ ቤተክርስቲያን ነው። ከዛ በኋላ ብዙ ስለሆነ ጊዜ ለመቆጠብ ቶሎ ቶሎ ሄዳለሁ። የቢዛንታይን ቅዳሴ ወይም ደግሞ የኢስተርን ኦርቶዶክስ ቅዳሴ ያነሱና ስለ ቤተክርስቲያናቸው አሰራር ብዙ ነገር ያትታሉ። ብዙዎቹ ቤተ መቅደስ የላቸውም፣ ማለት ቤተልሔም የላቸውም። ቤተልሔማቸው አንዳንድ ቤተ መቅደስ ውስጥ እዛው የተለየ ስፍራ አዘጋጅተውለት ነው። የእኛ ግን በስተ ምስራቅ በኩል ቤተልሔም የሚባል የክርስቶስን ልደቱን እዛ ደግሞ መቅደሱን ቀራንዮ በማድረግ ይሄን ሁሉ ይዞ የቆየ መሆኑን ያትታል። ብዙ ያዘጋጀው ሰዓት የለኝም። ከኔ ደግሞ የሚመጡት ደግሞ ቀሲስ ዶክተር መከር ይጨምሩበታል። አባቴ ተቆማን በዚህ አጋጣሚ ይሄ ትልቅ ቮሊዩም ያለው መጽሐፍ ይሄን መጽሐፍ ማንበብ አለባችሁ። ዛሬ ይሄን መጽሐፍ ልታነቡ ልትወስዱ እጋብዛችኋለሁ። በኋላ ሌላው መልእክት መግዣ ቤት ወይ ተላለፈ። መጽሐፉ ስለ ስርዓተ ቅዳሴ ላይ ስለሚያወራ ቀሲስ ዶክተር ስለ መጽሐፈ ወይም ስለ ስርዓተ ቅዳሴ የራሳቸውን የሌሎች ዓለም አቀፍ ቴዎሎጂያንን ንግግር ኮት እያደረጉ በሚያስደንቅ ውብ በሆነ ቋንቋ ይገልጹታል። ለምሳሌ ቅዳሴ የቤተ ክርስቲያን ሕይወቷ ነው። ቅዳሴ ቤተክርስቲያን ነው። ቅዳሴ ከሌላት ቤተክርስቲያን ሕይወት የላት። ስለዚህ ቅዳሴ እንዳለባችሁ ነው። ቅዳሴ የቤተክርስቲያን ሕይወቷ ነው ማለት ይገልጣል። ሁለተኛ ቅዳሴ የመድኃኒታችን ኪዳን ነው። በደሙ በኩል እግዚአብሔር በልጁ በኩል በደሙ በሆነ ኪዳን የሰራው ያደረገው ታላቅ ኪዳን ነውና የመድኃኒታችን ኪዳን ነው በማለት ይጠቅሱታል። ሶስተኛ ቅዳሴ በምድር ላይ ያለ ሰማያዊ አገልግሎት ነው። ሄቨን ኦን አርዝ ሰርቪስ ነው። በምድር ያለ ሰማያዊ አገልግሎት ነው ብለው ያስቀምጣል። አራተኛ ቅዳሴ የእግዚአብሔር መንግስት ማዕድ ነው። ባንኩዌት ኦፍ ዘ ኪንግደም ነው። የእግዚአብሔር መንግስት ማዕድ ነው ብለው አሌክዛንደር ሸነማን ብለው የሚጠሩት የራሻ ኦርቶዶክስ የነገረ መለኮት ምሁሩን ሊቁን ይጠራል። በዚህ አጋጣሚ ቀሲስ ዶክተር አብራ ዩኒቨርሲቲ እኔንም የሚያስተምሩ አስተማሪ ናቸውና ተማሪዎች የኮፕቲክ ተማሪዎች ብዙ ይበዛሉ ክላስ ውስጥና ማን ነው የአሌክዛንደር ሸነማን እያሉ ሊጠይቁ ነበርና ይሄ በጣም አስደናቂ የሆነ በስርዓተ ቅዳሴ ላይ በእውነት ታላቅ ጥናት ያደረገ ዓለም አቀፍ ስኮላር ነው አሌክዛንደር ሸነማን የሚባለው። ዩክረስት ሳክራመንት ኦፍ ኪንግደም የሚል መጽሐፍ አለው። እሱን ሳጀስት አድርገውኝ እኔም እሱን ትንሽ ነገር አይቼዋለሁ። እና አምስተኛ የቅዳሴው ስርዓት ዘላለማዊ ሰዓት ነው ይላል። ሰማችሁኝ? ሚመጠን ግርንት ዛት ይላት ሲባል ወደ ዘላለማዊ ሰዓት መግባት ነው ብለው ይጠቅሳል። ይሄንን ዘላለማዊ ሰዓት የሚለውን የገለጹበት ቴዎሎጂካል ተርም በጣም ነው የሚያስደንቀው። ምን ብለው ያነሳሉ? ሁለት ነጥብ። አንደኛው ይሄ እኛ የምንቆጥርበት ሰዓት ክሮኖስ ነው የሚባለው። ምን ይባላል? ክሮኖስ ነው የሚባለው። ከዚህ ከክሮኖስ ወይም ደግሞ እኛ ከምንቆጥርበት ሰዓት ወጥተን ካይሮስ ወደሚባለው ወደዚያ ወደ ዘላለማዊ ሰዓት ነው የምንገባውና ቅዳሴ ምንድን ነው ለሚላችሁ የእግዚአብሔር መንግስት ሰዓት ነው። አሁን የት ያላችሁት? ወጥተናል። ገብታችኋል? 9 ሰዓት ከማውዝ ነው እንዳትሉ፣ 10 ጉዳይ እንዳትሉ፣ በሰላም እስኪባል ድረስ ውስጥ ያለ ነው። አቤት ደስ ሲል
ክብር ይስጥልን ዶክተር፣ ክብር ይስጥልን በእውነት የዘላለም ሰዓት ስላለ ረፈደ የምትሉ ይሄንን ያነሳል። ቶሎ ቶሎ አሁን የመጽሐፍ አንኳር መልእክቶችንና ማጠቃለያ ተናግሬ እናቆማለሁ። አንደኛ ምዕመናን የሰማያዊ አምልኮ ነጸብራቅ ሆኖ ለቅዳሴ ልዩ ክብርና ትኩረት እንዲሰጡ ያስተምራል መጽሐፉ። ዋናው አንኳር መልእክቶቹ እኔ አስቀዳሽ ነኝ በማለት ምዕመናን ራሳቸው ከቅዳሴ እንዳያገሉ ይጠቅማል። አስቀዳሽ ነኝ እንዳትሉ ይላል። አስጠንቅቁ እናንተም ቀዳሽ ናችሁ ብሎ ይመክራል። ቀዳሽ ነኝ በሉስ ለምን ብለን ስጠይቃቸው ዶክተር እንዳሉ ቅዳሴው እኮ 3 ትእዛዝ አለው። ይበል ካህን፣ ይበል ዲያቆን፣ ይበል ሕዝብ ይላል። የራሳችሁን እኮ እየቀደሳችሁ ነው። ቀደሰ ብሎ ደግሞ አደረገ ነው አመሰገነ ማለት ነው። እና ይሄንን ያነሳሉ። ሁለተኛ የቅዳሴ ዋና ዓላማ ምዕመናን የእግዚአብሔር መንግሥት ማዕድ ከሆነው ከቅዱስ ሥጋው ክቡር ደሙ እንዲቀበሉ ስለሆነ በጥብቅ ምዕመናን ሥጋው ደሙን ይቀበላሉ። በጥብቅ አንዳንዱ ቃላት በጣም እንደውም ጠንከር ያሉ ናቸው። ለቅዳሴ ጠበል ከመጋፋት ይልቅ ይላል። ሰምታችኋል። እና በቀደም ዕለት ቅዳሴ አልተዳረሰም ተብሎ ስቦጠስ ሰማሁና በደንብ እንደው እቺ የቀሲስ መጽሐፍ ምርቃነት በቅዳሴ ጠበል ብቻ አታስቸግሩን፣ ለሥጋው ደግሞ ማስቸግሩን፣ ለዚህም ትኩረት ስጡ። ይቀበል ማለት ነው። እና ሶስተኛ ከሀገራችን ስርዓተ ቅዳሴ አልፈን ዓለም አቀፉን በተለይም የኢስተርንና የኦሪየንታል ኦርቶዶክስ ቤተክርስቲያን ቅዳሴ ልናጠና ይገፋፋል። ምንድን ነው የሚያደርጉት እነሱ? እንዴት ነው የሚቀድሱ? በየክፍሉ መሀል አንዳንድ ጊዜ ቪዲዮ ያመጡልናል። በቪዲዮ ያሳዩናል እና እናየዋለን። ቪዲዮ ለካ እንደኛ እንደዚህ ጽና አላቸው እንዴ፣ ለካ እንደዚህ ነገር አላቸው እንዴ እያለን እንድንገረም ያደርጋል። በመጨረሻው ነገር መፍትሄ ቃላት የሚላለው መጽሐፍ መፍትሄ ቃላት የቃላት መፍቻ መጽሐፉ ላይ ከ71 ያላነሱ የግዕዝ የእንግሊዝኛ ፖለቲካል የሆኑ አንዳንዶቹ የግሪክ ቃላትም ያሉበት ብዙ ፍቺ የሚፈልጋል እና ከመጽሐፉ ጋር መግባባት ያቀተናል። የሆነ ሰዓት ስታነቡ ግጻዌ ይታገኛል። ግጻዌ ማለት በእንግሊዝኛው ሌክሽነሪ ይባላል። በቅዳሴ ሰዓት ከዳዊት ከመልእክታት ተወጣቶ የሚነበብ ነው ብለው ይነግሩናል። ይቀጥላሉ። አማሃ ቅዱሳት ምሳሌን ያቀረቡት አኮቴተ ቁርባን፣ ዕርፈ መስቀል፣ ሰራየ ካህን፣ ዲዳኬ የሚል ያሁን ለምሳሌ ዲዳኬ የሚል እንሰማለን፣ ዲድስቅልያ የሚል እንሰማለን። እና ዲዳኬ ምንድን ነው? በተለየ በጥንቱ ሐዋርያት ትእዛዝ እንደሆነ ዲዳኬ ደግሞ የሚባለው ደግሞ በኋላ ማነው ዲድስቅልያ ደግሞ የሚባለው በኋላ ወደ 5ኛው ወራት ከሚፈዘም በኋላ አባቶቻችን ሐዋርያት ያወጡት ትምህርት እንደሆነ በዲዳኬና በዲድስቅልያ መካከል በሌሎችም ነገሮች ላይ ልዩነቱንና ግልጽ በሆነ መንገድ በማብራራት በጣም በሚገርም ሁኔታ ያትታሉ። ቀሲስ ዶክተር ረጅም ዕድሜ ከተሟላ ጤንነት ጋራ ዛሬ ጋር እንዴት ደስ ነው እንደምናለው እንዴት ደስ ነው ዛሬ ዘመኑ ያርዝ። ቤተክርስቲያናችንን ቀሲስ ዶክተር ከዚህ በፊት በ2019 ከካናዳ ቶሮንቶ ከቤተሰባቸው ከሁለት ልጆቻቸው ተለይተው ባለቤታቸው ልጆቻቸውን ለማሳደግ ሙሉ ኃላፊነት ወስደው ስራቸውን አቁመው ከሚያገለግሉበት ቤተክርስቲያን ፈቃድ ወስደው 1 ዓመት በላይ ምናልባት ጊዜውን ተሳሳት ባላቅም ሄደው የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ኮሌጅ አካዳሚክ ዋና ዲን ሆነው አገልግለዋል። ወደ ሀገረ ስብከታቸው ወደ ቶሮንቶ ተመልሰው በጣም የሚያስገርመው ቅድስት ሥላሴ ኮሌጅ ወደ ዩኒቨርሲቲ ሲሄዱ ሌሎች አዳዲስ የትምህርት ካሪኩለሞች ቀርጸው አሁን ለምሳሌ ሊተርጂ የሚለውን ሳብጀክት በፊት
ቅዳሴው የዜማውን ምልክት ምናምን ነው። የኔታ አዲስ አልነበሩ አዲስ ተኮና እነሱ በዛ መንገድ ያስቀመጡት አለ። እነ ዶክተር መብራቱ ደግሞ ሲሄዱ እነ ዶክተር መርከብ የሰጣቸውን ኮርሶች አላስታውስም እንጂ ዶክተር መርከብ በቅድስት ሥላሴ ሙሳ ዩኒቨርሲቲ በከሳቴ ብርሃን አባ ሰላማ መቀሌ ዩኒቨርሲቲያችን በአዲስ አበባ ዩኒቨርሲቲ በዛ አጋጣሚ ነጠላ የለበሰ ኖቲስ ሲል ቀላል ሰው እንዳይመስላችሁ ሰውዬ ከባድ ሰው ነው። በጣም መጽሐፉን አንዱ ክሊሉን ያደረገው መርከብ ነው እያለ ስናወራ በቃይ ብለስለስበታ ታዲያ እኛ ዝም ያሰኘን ነው እያለ ቀሲስ ሲነግረን ነበር። ጊዜ ወሰድኩ፣ ይቅርታ ከብስ ዋው መላከ ገነት ቀሲስ ጥላሁን የዋንደር ሰርቱ ናቸው ቢናገሩ ያምርባቸዋል። አዲስም ታይም ደግሞ እንዴት መናገር እንዳለባቸው የሚያውቁ ናቸውና ቃሉ ተሰማለን። እጅግ በጣም ደስ የሚል አገላለጽ ነው የገለጹት። እንግዲህ እንዲህ ያለን እንቀጥላለን። እኔ ግን አንድ ነገር ብቻ በመሀል ላይ መልእክት ማስተላለፍ ፈልጋለሁና ዛሬ ይሄ ቅዳሴ ወይም ወደ ጌታ ደስታ የመግባት ምስጢር የሚለው መጽሐፍ ከመውጣቱ በፊት አስቀድሞ አኮቴተ ቁርባን የሚለው ይህ እጅግ በጣም የረቀቀና ሰፊ ማብራሪያ ያለው በእውነት የቴዎሎጂካል ተርም ብቻ ሳይሆን ጥናታዊ ምርምር የተደረገበት ታላቅ መጽሐፍ ነው መጽሐፍ እና ይህንን መጽሐፍ ያነበቡ ሰዎች በሰጡት አስተያየት መሰረት እንግዲህ አባታችን ቀሲስ ዶክተር መብራቱ ኪሮስ ውስጣቸው የገባ ውስጣቸው የቀረ ማናችንም ድካማችን ልፋታችን ለመዳን ነው ማለት አጠይቀም በደይ ህይወት ለማግኘት ነው። ዘላለማዊ ህይወትን ለማግኘት ነው። የዘላለማዊ ህይወት ምስጢር የሆነውን ነገር ደግሞ ደጋግሞ አንዳንድ ጊዜ ደጋግመን የምንመታው ነገር ይሰበራል አይደል? ደጋግመን የምንመታው ነገር ያሰብንበት ቦታ ይገባል። ሚስማርን ደጋግመን ስንመታው ነው ወደ ውስጥ ገብቶ የሚያጣብቀውን የተለያየውን የሚያጣብቀው። ደጋግመው የሚያነሱበት ምስጢር ዋናው ዓላማ ወደድንም ጠላንም ማንም ሰው ወጥቶ ስብከት ቢሰብክ መጨረሻው ዘላለማዊ ደስታ ለመግባት ንስሐ ግቡ፣ የጌታን ቅዱስ ሥጋውን ክቡር ደሙን ብሉ ጠጡ ነው። እውነት አዘለ። ስለዚህ ከዚህ አንጻር ነው ምዕመናን በሚረዱት በሚገባቸው ቋንቋ እንዲሁም የሚሰሙትን ነገር አንዳንድ ጊዜ የምንሰማቸው ነገሮች ምንድን ነው የሚለውን ነገር ጠንቅቀን እንድናውቅ ነው። ለምሳሌ በጣም ብዙ መጽሐፍቶች ይጻፋሉ። አንድ ማክደዋል ዛሬ ብዙዎች አንባቢያን አይደለንም። ከምናነብ ይልቅ የምንሰማ ሰዎች ነን። ይሄ ዘመኑ የፈጠረው ነገር ነው። እውነት ነው። ሰዎች ከማንበብ ይልቅ ወደውን ወይም ደግሞ አክብረው ገዝተውን እንኳን የማያነቡት በጣም ብዙ ሰዎች ናቸው። ይህን መጽሐፍ መላከ ገነት ቀሲስ ጥላሁንን በማክበር ቀሲስ ዶክተር መብራቱ ኪሮስን በመውደድ እንዲሁም ደግሞ ዛሬ በዕለቱ ተገኝቶ የሚያስተዋውቀውን ቀሲስ እናውቀዋለን አየር ላይ ሲል ምናምን ብላችሁ ለመግዛት እንደዛ አለ። ይሄ እንድታነቡትና አብራችሁ እንዲሆኑ ነው። ምክንያቱም ለጸሎት የምንጠቀምበት ለጸሎት ግብአትም የምንጠቀምበት ነው። ለምሳሌ አሁን ቅዳሴ ስንመጣ ምንድን ነው የምናስበው? ቅድም መጨረሻ ላይ ያስቀመጡልን መላከ ገነት በእውነት በማሰሪያ ያገዛቸዋል። የጌታ የዘላለሙን መንግስት የምንወርስባት ሰዓት ውስጥ ነው ያለነው። በጣም ብዙዎቻችን ከቤት ስንመጣ ዛሬ ቅዳሴ ቶሎ አስፈጽሜ ቶሎ ጨርሼ እዚህ ቦታ ሄጄ እዚህ ያርጌ በጣም ብዙ ነገሮችን ነው ካልኩሌት የምናደርገው። ሰው ከዘላለም ህይወት የሚያገኝበትን ስፍራና ቦታ በጥሞና በሜዲቴሽን በቀላል በተመስጦ ሆነን ከእግዚአብሔር ጋር ተገናኝተን ልባችንን አሳርፈን ሄደን ሀሳባችንን መፈጸም ወይስ በፍጥነት እያሰብ ነው? አሁን ከቅዳሴ ስንወጣ ሰዓቱ ደረሰብኝ ከዚህ ወጥቼ እንደዚህ አድርጌ ብዙ ነገሮችን እንላለን እና ውስጣችን እንዲቀር ነው ይሄ ነገርና በእውነት መላከ ገነት በድጋሚ ጋር ያሰማልን። ቀጣይ የምንሄደው እንደዚሁ ይሄ መጽሐፍ እንግዲህ እንደነገርኳችሁ በንስሐ ልጅና በንስሐ አባት
አማካኝነት የሚፈጸም ነው ፍረቃው ማለት ነው። ንግግሩ የሚካሄደው ንስሐ ልጅ ትጠይቃለች፣ ንስሐ አባት ይመልሳል። የቅዳሴው ሚስጥር ምን እንደሆነ በግልጽ ይነግራሉ። እና ካነበቡት እህቶች መካከል ሁለት እህቶች አሉ። ወይዘሪት ሰብለ እንሮና ወይዘሮ አዲስ። በመጀመሪያ ወይዘሪት ሰብለ እንሮን ጋብዝና ከዛ ወደ ዶክተር እንሄዳለን ማለት ነው። ጠጋ በጣም ያስረዳው ብዙ ጊዜ ኮምፕሌን ረዘማት ደካማና ብለው አለመረዳት ይመስለኛል። በመረዳት ውስጥ ደግሞ ሲኖራል መድፈራችንን የምናውቀው ሲገባን ስለሆነ በጣም ሁላችን ገዝተን የምንጠቀምበት ነው። አሁን ከዚህ ውስጥ አሁን በሚካተባሉት ክፍል መጽሐፉ ሶስት ክፍሎች ነው ያሉት። በክፍል ሁለት ውስጥ በክፍል አንድ ውስጥ ቡራኬ ሁለት የዝግጅት ጸሎት እንደተመለከተ ያንን ነው ለማለት በዚህ ከላይ የተጠቀሰውና ይህ እንግዲህ ቡራኬ አንድ ነው የሚመለከተው የንስሐ አባቴ ቀሲስ ራሞት ቅዳሴ ላይ የሚሰሩ ጻፍ ወርስየነ ድልዋነ ከመንትኔ ትለአከ ወዳሴ ይሳከኝ በንጽሕና ምስጋና ፊት እናገለግል ዘንድ የበቃን አድርገን። ቅዳሴ በንጽሕና ሊከናወን የሚገባው ውዳሴ ወይም አኮቴተ ቁርባን ወይም የቁርባን ምስጋና ሞትን ያገለግላል። ቀሲስ ፍቅረ መለኮት የንስሐ ልጆቻቸውን በሙሉ እኔም ፍቅርተ ኢየሱስን ጨምሮ ሰብስበው በሰጡት ተከታታይ የቅዳሴ ትምህርት ቅዳሴ የዝግጅት ክፍል፣ ቁርባን፣ ጉባኤ ቁርባን፣ የትምህርት ክፍልና ኮቴተ ቁርባን ወይም የአማንያን ቅዳሴ የተባሉ ሶስት ዋና ዋና ክፍሎች እንዳሉት ያስተምረናል። እነዚህ ሶስት የቅዳሴ ክፍሎች በኤማሁስ መንገድ ይጓዙ ከነበሩ ሁለት ደቀ መዛሙርት ታሪክ ጋር የሚዛመድ ነገር አላቸው። ሁለቱ ደቀ መዛሙርት በአንድ ላይ የጌታን ነገር እያነሱ ይጓዙ እንደነበር እኛም ለቅዳሴ ስንሰበሰብ ጉባኤ ቁርባን እናደርጋለን። ይህ የቅዳሴው የመጀመሪያ ክፍል ያመለክታል። ለቀሬዮጳና ስሙ ላልተጠቀሰው ጓደኛዋ ሞትን ድል አድርጎ የተነሳው ጌታ በመካከላቸው ተገኝቶ ከሙሴና ከነቢያት ሁሉ ስለ እርሱ በመጻሕፍት የተጻፈውን እንደተረጎመላቸውና እነርሱም በቃሉ ተነክተው ልባቸውም እየተቃጠለ ይሰሙት እንደነበር እኛም በቅዳሴው ሁለተኛ ክፍል የትምህርት ክፍል ሊተርጂ ኦፍ ዘ ወርድ ከቅዱሳት መጽሐፍ የሚነበቡትን ሕማማት እንሰማለን። ትምህርተ ወንጌል እንማራለን። እነ ቀሬዮጳ ማን እንደሆነ ሳያውቁት ከእኛ ጋር እደር ብለው ወደ ቤታቸው ያስገቡት ጌታችን ኢየሱስ በማዕድ ከእነርሱ ጋር ተቀምጦ እንጀራውን ባርኮና ቆርሶ እንደሰጣቸው በቅዳሴው ሶስተኛ ክፍል ሰራኢው ካህን አመሰገነ፣ ባረከ፣ ፈተተ ወይም ቆረሰ በማለት በምሴተ ሐሙስ ጌታ ያደረገውን እየዘከረ ህብስቱንና ወይኑን ከባረከ በኋላ መንፈስ ቅዱስ የጌታ ሥጋና ደሙ ለመሆን የቀየረውን ቅዱስ ቁርባን እንቀበላለን። ቀሲስ ፍቅረ መለኮት ሲያስተምሩ ማስታወሻዬ ላይ ያስኳቸውን ነጥቦች ዘወትር እሑድና በአበይት በዓላት ቅዳሴ ላይ ካስተዋልኳቸው ነገሮች ጋር እንደሚከተለው በአጭሩ ለማቅረብ እሞክራለሁ። በመጀመሪያ ክፍል በመቅደሱ በምስራቅ በኩል በተሰራችውና ቤተልሔም ቤተ ህብስት ወይም የእንጀራ ቤት ተብላ በምትጠራው ትንሽ ክፍል ውስጥ ዲያቆናት ህብስቱንና ወይኑን በሚያዘጋጁበት ሰዓት ሰራኢው ካህን መጽሐፈ ቅዳሴው ውስጥ ያሉትን በርካታ የዝግጅት ጸሎታት ይጸልያል። የመጽሐፈ ቅዳሴው ትእዛዝ የዝግጅት ክፍሉ የመጀመሪያው ጸሎት መሆን እንዳለበት እንዲህ በማለት ይነግረናል። መቅድመ ኩሉ ይጸልይ ቀሲስ ጸሎተ ንስሐ
ጊዜ በዊኦቱ ሀበ ቤተ ክርስቲያን ከሁሉ አስቀድሞ ቄሱ ወደ መቅደስ በሚገባበት ጊዜ ጸሎተ ንስሐ ይጸልያል። አንዳንድ ካህናትና መነኮሳት ጸሎተ ንስሐ በእግዚኦታው በፊት ከእግዚኦታው በፊት ይጸልያል በሚል ፈሊጥ እዚህ ቦታ ወይም የዝግጅት ክፍል ላይ አይጸልዩትም። የቅዳሴ መምህር የሆኑትና ሲቀድሱ በሚያምረው ድምፃቸው ሕዝቡን ሁሉ በተመስጦ ወደ ሰማይ የሚወስዱት ቀሲስ ፍቅረ መለኮት ግን ከቅድስተ ቅዱሳን ወጥተው ቅድስት ላይ ቆመውና ፊታቸውን ወደ ሕዝቡ መልሰው የንስሐ ጸሎትን ሲያነቡ በፍጹም በተቻኮለ መንፈስ ቅዳሴ ሳያነቡ በፍጹም በተቻኮለ መንፈስ ቅዳሴ አይገቡም። ጸሎተ ንስሐ ቅዳሴ ላይ ለምን ሁለት ጊዜ እንደሚጸለይ ጠይቂያቸው የመጀመሪያው በመጽሐፍ ቅዳሴው ትእዛዝ መሰረት የቅዳሴው ተሳታፊ ለመሆን አስቀድመው ለመጡ ወይም በመቅደሱ ለተሰበሰቡ ካህናትና ምዕመናን ይጸለያል። ሁለተኛው ደግሞ በአብይና ንዑስ ዜማ እግዚኦ መሐረነ ክርስቶስ ከመባሉ በፊት በተለያየ ምክንያት አርፍደው ለመጡ ምዕመናን እንዲጸለይ ታስቦ የተደረገ ነው ሲሉ አቃቤ ቀሲስ ፍቅረ መለኮት የሥርዓተ ቅዳሴው መሪ ወይም ሰራኢ ካህን በመሆን ቀድሰው በሚያቀርቡ ቀን የመጀመሪያውን ጸሎተ ንስሐ ፊታቸውን ወደ ሕዝቡ መልሰው ሲጸልዩ ራሴን የጸሎቱ ተሳታፊ የማደርገው በሁለት ጉልበቶቼ መቅደስ ውስጥ ተንበርክኬና ግንባሬን መሬት አስነክቼ ነው። ወትሮስ ቅዳሴ ላይ ሁለተኛውን የንስሐ ጸሎት ሕዝቡ የሚሰማው ሰራኢው ዲያቆን ስገዱ ለእግዚአብሔር በፍርሃት ሆናችሁ ለእግዚአብሔር ስገዱ የሚለውን ትእዛዝ ካስተላለፈ በኋላ አይደለምን? ስለዚህ በሰማይና በምድር ከምድርም በታች ያሉ ፍጥረታት በሙሉ ለሚንበረከኩለት ሕያው አምላክ በቅድስናው ስፍራ በመስገድ የጸሎቱ ተሳታፊ ይሆናለሁ እንጂ በፍጹም ካህኑ ሲጸልይ ወንበር ላይ ተቀምጬ አልሰማም። ጸሎተ ንስሐ የሚጀምረው አቤቱ ዓለምን ሁሉ ያስጌታችን እግዚአብሔር አብ የነፍሳችንንና የሥጋችንን የመንፈሳችንን ቁስል የምታድን ወይም የምትፈውስ አንተ ነህ በማለት ስለዚህ ኃጢአት የነፍስ የሥጋና የመንፈስ ደዌ መሆኑን ስለማቅ በኃጢአቴ ምክንያት ከመጣብኝ የሁለንተናዬ በሽታ አምላኬ እንዲፈውሰኝ እየተማጸንኩ አሜን ይሁንልኝ ይደረግልኝ በማለት የጸሎተ ንስሐ ተሳታፊ እሆናለሁ። ከጸሎተ ንስሐ ቀጥሎ ሰራኢው ካህን ከመዝሙረ ዳዊት የተመረጡ 6 መዝሙራትን ይጸልያል። መዝሙራቱም የሚከተሉት ናቸው። መዝሙር 24 አቤቱ ወደ አንተ ነፍሴን አነሳለሁ በማለት የሚጀምረው፣ መዝሙር 60 አምላኬ ሆይ ልመናዬን ስማኝ በማለት የሚጀምረው፣ መዝሙር 101 አቤቱ ጸሎቴን ስማኝ በማለት የሚጀምረው፣ 102 መዝሙር 102 ነፍሴ ሆይ እግዚአብሔርን ባርኪ በማለት የሚጀምረው፣ መዝሙር 129 አቤቱ አንተን ከጥልቅ ጠራው በማለት የሚጀምረው፣ መዝሙር 130 አቤቱ ልቤ አይታበል በማለት የሚጀምረው። ቅዳሴ ሳይገቡ ቀደም ብዬ በምደርስባቸው ቀናት ዳዊቴን አብርቼ እነዚህን መዝሙራት እየጸለይኩ እጠብቃለሁ። በቅዳሴ ሰዓት ግን በፍጹም የግል ጸሎት አላደርስም። ምክንያቱም ቅዳሴ ምስጢረ ቁርባንን ለማከናወን የተሰበሰበች የቅድስቲቱ ኤክሌሲያ የካህናት የዲያቆናትና የምዕመናን ማህበር ጸሎት መሆኑን ስለማውቅና በዚህ የማህበረ ጸሎት በአካል ብቻ ተገኝቶ ከአማንያን ማህበር የተለየ ጸሎት መጸለይ እንደማይገባ ስለተማርኩ ነው። እንደውም ቀሲስ ፍቅረ መለኮት በዚህ ጉዳይ ሲያስተምሩ ቅዳሴ ላይ ተገኝቶ የቅዳሴው ተሳታፊ በመሆን ፋንታ የግል ጸሎት መጸለይ ፀሐይ በወጣችበት ሰዓት ጧፍ እንደማብራት ይቆጠራል ነበር። የፀሐይ ብርሃን ባለበት ቦታ ጧፍ ማብራት አስፈላጊ ያለመሆኑን ለመግለጽና ቅድስተ ቤተ ክርስቲያን አምልኳን የምትፈጽምበት ጸሎተ ቅዳሴው ከአንድ ግለሰብ ጸሎት ጋር ሲነጻጸር በፀሐይና በጧፍ ብርሃን መካከል ያለውን ልዩነት ይመስላል ማለታቸው እንደሆነ ግልጽ ነው። ሰራዩ ካህን ወደ መቅደስ ውስጠኛ መጋረጃ ከመግባቱ በፊት ጸሎተ ጎርጎርዮስ ቅድመ ግብአት መንጦላዕት የሚል ርዕስ የተሰጠው ይጸልያል። የሰውን ሕሊና ወይም ሀሳብ ወደሚያውቀው ልብንና ኩላሊትን ወደሚመረምረው ሕያው እግዚአብሔር ካህኑ በሚያቀርበው በዚህ ጸሎት ሳይገባው በቅድስናው ስፍራ ያገለግል ዘንድ ጠርቶታልና ፊቱ ከእርሱ እንዳይመልስ ይማጸናል። ስለ ራሱም ሆነ ስለ ሕዝቡ ኃጢአት ስርየት ወይም ይቅርታ ይለምናል።
ከመጋረጃው ፊት ለፊት የፍጥረታት ጉልበት ሁሉ ለሚንበረከክለት ሕያው አምላክ ከሰገደ በኋላ ለሰው ልጅ የተሰጠውን ጸጋ በዝርዝር የሚያስረዳው ጸሎት እንዲህ በማለት ይጸልያል። ሁሉም በቃልህ የፈጠርክ አምላካችንና ፈጣሪያችን እግዚአብሔር በጥበብህ ሰውን የፈጠርክ በእውነትና በሚገባ ይፈርድ ዘንድ በፍጥረት ሁሉ ላይ ገዢ እንዲሆን ያደረግከው አንተ ነህ። በመዝገብህ የምትኖር ሆይ ጥበብን ስጠን። አቤቱ ንጹሕ ልቦናን ፍጠርልን፣ ኃጢአታችንንም አስተሰርይልን። ነፍሳችንንና ሥጋችንን አንጻ። የሕዝብህን ኃጢአት ለማስተሰረይ መሥዋዕቱንና መንፈሳዊ መዓዛ ለማቅረብ ወደ ቤተ መቅደስ እንቀርብ ዘንድ የበቃን አድርገን። በዚች ሰዓት መዓዛ ያለን በጎ መሥዋዕትን፣ ቸርነትን ደስ የምታሰኝ መንፈሳዊ ፍሬንም እናቀርባለን። ይህ ጸሎት ቅዱስ ቁርባን የአማንያን ንብረት የሆነችው ቅድስት ቤተ ክርስቲያን ለእግዚአብሔር የምታቀርበው መሥዋዕት ነውና ምንም እንኳን በቅዳሴው ሰዓት ሰራዩ ካህን የቅዳሴው መሪ ቢሆንም ቀዳሹና መሥዋዕት አቅራቢው እርሱ ብቻ ሳይሆን ማኅበረ ካህናት ወምዕመናን ቤተ ክርስቲያን መሆኗን ያስተምራል። ከዚህ ቀጥሎ ሰራዩ ካህን 3 ጊዜ ሰግዶ ከመላእክተ ከሊቃነ መላእክት ከአጋዛት ከስልጣናት ከኪሩቤልና ከሱራፌል በላይ የሚኖረው ልዑል እግዚአብሔር ትሑታን የሆኑ የሰው ዘሮችን ከምድር አንስቶ ወደ ሰማይ ከፍ ማድረጉን እያሳወቀና እያደነቀ ይጸልያል። ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ተብሎ የተጻፈለትን አምላክ ኦ መሐሪ መፍቀሬ ሰብአ ዘበፈቃድከ አለሙከነ ለነዳያን ሕዝብከ ከመናእምር ምስጢረ ገዛኪ ይቅር ባይና ሰው ወዳጅ ሆይ የቅድስናን ምስጢር እናውቅ ዘንድ እኛን ድሆች ወገኖችህን በፈቃድህ ያስረዳህን ካለ በኋላ ውስጣዊ ሰብዕናችን እንዲቀደስና ልዩ ልቦና አብርሆት ወይም እውቀት እንዲሰጠን የሚከተለውን ጸሎት ይጸልያል። የረከሰውን ሕሊናና የኃጢአትን ሥራ ከኛ የምታርቅ ክፉውን ሐሳብ የምታጠፋና ኃጢአትን የምታቃጥል የጌትነትን ብርሃን አብራለን። እሳታውያን ወይም መላእክት ሊቀርቡት የማይቻላቸውንና የሚያቃጥል እሳት የሆነውን የመንፈስ ቅዱስን ሀብት አሳድርብን። ለልቦናችን ዓይኖች እውቀትን ስጥ፣ ከንፈሮቻችንንም ከክፉ ነገር ጠብቅ። ሰላምን ስጠን፣ ጽድቅንም አስተምረን። አንተ ልብሳችን፣ የሕመማችን መድኃኒት ወይም ፈውስ፣ የተፈጥሯችን ተጠባቢ በጥበብ የፈጠርከን። ሰራዩ ካህን በንዋያተ ቅድሳት ወይም በማዕከላት ጸህል፣ ጽዋ፣ ዕርፈ መስቀልና መሶበ ወርቅ ላይ እንዲጸልዩ የተዘጋጁ ጸሎታትን ከመጽሐፈ ቅዳሴው ይጸልይና ከመዝሙረ ዳዊት በተውጣጡ ዝማሬያት የዝግጅት ጸሎቱን ይደመድማል። ሃሌሉያ። እኔ ግን በቸርነት ብዛት ወደ ቤት እገባለሁ፣ አንተን በመፍራት በቅድስና ስፍራ እሰግዳለሁ። አቤቱ በፍጹም ልቦናዬ እገዛልሃለሁ፣ የአንደበቴን ቃል ሁሉ ሰምተኸኛልና። በመላእክት ፊት እዘምራለሁ፣ በቅድስናም ስፍራ እሰግዳለሁ። ካህናት ጽድቅን ይለብሳሉ፣ ቅዱሳንም እጅግ ደስ ይላቸዋል። በሕዝብ ውርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ከኃጢአቴ እጠበኝ አንጻኝ፣ ከበደሌም አንጻኝ። ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ። ባሪያህን ጠብቅ። የሰማይን ኅብስት ሰጠሃቸው የሰው ልጆችም የመላእክትን እንጀራ በሉ። እጆቼን በንጹሕ አጥባለሁ፣ አቤቱ በሰዋህንም ዞራለሁ። ድንኳኑን ዞርኩ፣ መሥዋዕትንም ሰዋሁ፣ ምስጋና አቀረብኩለት። በጠላቶቼ ፊት ማዕድን ወይም ገበታን ያዘጋጀህልኝ። ራሴን በዘይት ቀባህ፣ ጽዋዬም የተከፈለ ነው። የሕይወትን ጽዋ እቀበላለሁ፣ የእግዚአብሔርንም ስም እጠራለሁ። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። አቤቱ አከናውን። ለአብ ለወልድ ለመንፈስ ቅዱስ ምስጋና። እግዚአብሔር ይስጥልን። በእውነት ከልብ ነው የምናመሰግነው። ወይዘሪት ሰብለ እምሩ ይህንን መጽሐፍ እንድታነበው ከተሰጧት አንዷ እህታችን ናት። የመረጠችው ክፍል ግን እጅግ በጣም ልብን የሚነካ ምናልባት ብዙዎቻችሁ ይህንን ጸሎት
ሰምታችሁ ታጣቁ በእርግጠኝነት ምክንያቱም ካህኑ በለሆሳስ ውስጥ የሚለው ብዙዎቻችሁ ይሄ ጸሎት በሚጸለይበት ሰዓት እዚህ ላትኖሩ ትችላላችሁ። አሐዱ ከመባሉ በፊት ገና ቤተክርስቲያኒቱ ተከፍታ ሰራዩ ካህን ቀዳሽ ወደ ውስጥ ገብቶ ጸሎተ ዕጣንን ካደረሰ በኋላ የሚያደርሰው ጸሎት ነው። ይሄ ጸሎት ቅዳሴው ላይ ያለ ጸሎት ነው። እንዴት ደስ ይላል! ይህን መጽሐፍ ገዝተን ለማንበብ አልጓጓችሁ? እንግዲህ በፍቅርተ ኢየሱስ የተወከለችው እህታችን ሰብለ ይህንን አሰምተናለች። ፍቅርተ ኢየሱስ በጣም ብዙ ጥያቄዎችን ታነሳለች በዚህ መጽሐፍ ውስጥ። ፍቅርተ መለኮት ደግሞ ፍቅረ መለኮት ደግሞ በፍቅረ መለኮት የተሰኙት ካህን ደግሞ እንግዲህ ጸሐፊውና ደራሲው አባታችን የምንወዳቸው በእውነት ቀሲስ ዶክተር መብራቱ ኪሮስ እንዴት አድርገው በጣፈጠ አንደበት የቅዳሴውን ምስጢር ከመጽሐፍ ቅዱሱ ጋር በማዛመድ በብሉይና በሐዲስ የተጻፉትን እጅግ በጣም ወርቃማ የሆኑ ልብን አሁን እሷ ስታነበው ብዙዎቻችሁ በእውነት በተለይ የቤተ ክርስቲያን መድኃኔዓለም ነው የዓለም መድኃኒት የሆነው ጌታ እግዚአብሔር ሁሌ የሚገለጥበት ነው። እውነት እግዚአብሔር በሚያውቀውና እጅግ በጣም ደስ በሚል መንገድ ብዙዎቻችንን ገዝቶናልና በድጋሚ ቃሉ የተሰማልን እግዚአብሔር ይስጥልን ነው የምንለው። ቀጥሎ የምንሄደው እንደዚሁ አጠራጥር እያደረግን እንሄድና መጨረሻ ላይ ሁላችሁም በእጃችሁ መጽሐፍ ይኖራል ማለት ነው። ዶክተር መምህር መርከብ እንግዲህ ቅድስት ሥላሴ መንፈሳዊ ኮሌጅ አብረን የነበርን አብረን የተመረቅን ወንድማችን ነው። መርከባችን በጣም እንግዲህ ሰብሳቢያችንም ነው። መርከብ ብዙዎችን የሚሰበስብ ነው አይደል? እና ሲናገርም እንደምታዩት ብዙ ነገሮችን ኮንትሮል ማድረግ የሚችል ነው። እሱ ደግሞ ይህንን መጽሐፍ አንብቦታልና እስኪ ምንድነው የተሰማው ምንድነው ያየው የሚለውን ነገር በእንግሊዝኛ እንዳታረገው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቀሲስ ጥላሁን፣ መምህራችን አባታችን ቀሲስ መብራቱ ኪሮስ ዶክተር፣ የተከበራችሁ አይንተ እግዚአብሔር ካህናት፣ ላይካን ክርስቲያን ዲያቆናት፣ በዚህ በተቀደሰው ስፍራ የተሰበሰባችሁ እግዚአብሔር ቤተሰቦች እንደምን አደራችሁ? የአምላካችን እግዚአብሔር ስም የተመሰገነ ይሁን። ብዙ ተብሏል፣ እንዳሳጥር በር ከፍተውልኛል። ስለዚህ ወደ ገደለው ነው ገባው ያልተባለውን ለማለት እጥራለሁ። ዛሬ እዚህ የተሰበሰብነው ለመጽሐፍ ግምገማ ወይም ለመጽሐፍ ምረቃ እኛ ቡክ ላውንች ለምንለው ማለት ነው። ምናልባት ላውንች የሚደረግ ነገር በዚህ ዓለም በጣም ብዙ ነው። አዲስ ሀሳብ፣ አዲስ ፕሮጀክት፣ አዲስ ምርት ሲኖር ያ ይመረቃል ወይም ላውንች ይደረጋል በተለየ ድምቀት። ያ መርሃ ግብር የሚዘጋጀው ያ የተደከመበት ምርት የተደከመበት ሀሳብ ወደ ህዝብ ወደ ተጠቃሚው በጉልበት ጠልቆ እንዲገባ ለመርዳት ነው። ምናልባት ሮኬት ላውንች ይደረጋል እናውቃለን አይደለ? የስፔስ ኤክስፕሎሬሽን መርከብ ተመርቶ ወደ ተመረተለት ስፍራ ወደ ውቅያኖስ ላውንች ይደረጋል አይደለም? ዛሬም ይሄ ቤተ ክርስቲያን በደከመችበት በለፋችበት እንቁ ልጃችን በተባ ብዕሩ የተጻፈው መጽሐፍ ወደ እናንተ እንዲደርስ ለህዝብ ለምእመናን አእምሮ ሲሳይ እንዲሆን ለማድረግ ነው ይሄ መርሃ ግብር የተወጠነው። የመጽሐፍ ግምገማ ወይ ቡክ ሪቪው አይነት ብንል ከሪቪው አይነቶች ብዙዎችን የዘለቀ ነው። ለምሳሌ ትልቁን መጽሐፍ ብታዩት የኢንዶርስመንት ሪቪው ተደርጎለታል። ማለት ድጋፍ ይበል የሚያሰኝ ስራ ነው።
ተብሎለታል። እነ ፕሮፌሰር ጌታቸው ኃይሌ እና ሌሎቹ ምሁራን አንብበውት ይሄ ከምጡቅ አእምሮ የፈለቀ የሊቃውንት የእውቀት ጭማቂ ነው ብለው ከትበውታል። እኔ ምናልባት ማደርገው ሪቪው ትሬድ ሪቪው ሊሆን ይችላል፣ ለሽያጭ እንዲወጣም ጭምር። ገዢዎች እናንተ ብቻ አይደላችሁ። ቤተ መጻሕፍት ያላቸው ዩኒቨርሲቲዎች የመጽሐፍት መደብር ያላቸው ያበሻ ሱቆች አሉ አይደል? እዛም ያላችሁ ሰዎች ይሄንን መጽሐፍ ተሻምታችሁ እንድትቀራመጡትም ጭምር ነው እዚህ ነው። የሪደርስ ሪቪው ደግሞ እህታችን ያነበበችውን ዛሬ ተናገረች። ምናልባት ይሄ መጽሐፍ የተጻፈው የመጀመሪያውን እናት መጽሐፍ አኮቴት ቁርባን የተሰኘውን ያነበቡ ሰዎች ሪቪው ያደረጉት በፌስቡክ በግል ስልካቸውና ኢሜላቸው የላኩትን ያንን መነሻ በማድረግ ጭምር ያ ተደርጓል። እናንተ ደግሞ ይህን ካነበባችሁ በኋላ ለእሳቸው ገንቢ የሆነ አስተያየት ትሰጣላችሁ። ይሄ የአንባቢው ግምገማ ይሆናል። ዛሬ የምናደርገው ግን እንደው የሽያጭ ሪቪው አይነት ነው የምንለው። እንግዲያውስ በዋናነት ዛሬ ይሄንን መንፈሳዊ መጽሐፍ ስንገመግም መጽሐፍ ቅዱሳዊ ነው ወይ የተጻፈው? መንፈሳዊ መጽሐፍ ሲገመገም ቁጥር 1 መጽሐፍ ቅዱሳዊ ነው ወይ? የቤተ ክርስቲያኒቱ ትምህርት ሃይማኖትና ቀኖና የጠበቀ ነው ወይ የሚለው ነው። በመቀጠል መጽሐፉ ግልጽና ሞጋች ሐሳቦችን በውስጡ ያስተናግዳል። ከተነሳበት ርዕሰ ጉዳይ ጋር ተያያዥ የሆኑ ጥያቄዎችን ይመልሳል። ይሄንን ሁሉ ሲያደርግ መጽሐፉ በተዋረድ ሎጂካል ኮሄረንስ ጠብቆ የተጻፈ ነው ወይ የሚለው ይታያል። ወይም የመጽሐፉ ይሄ ሲጻፍ አመክንዮአዊ ሕግጋት ያንን የተከተለ ነው ወይ የሚለው ይቃኝበታል። ሌላው መጽሐፉ የአንባቢያንን ሕይወት የሚነካ ነው ወይ? አንባቢያን ምእመናን እንደ እግዚአብሔር ቃል እንዲኖሩ የሚረዳ ነው ወይ የሚለው ይታያል። በመጨረሻ በመጽሐፉ ውስጥ የእግዚአብሔር ቃል ወንጌል ጎልቶ ይታያል ወይ? ምንም መንፈሳዊ መጽሐፍ እነዚህን መነሻ ማድረግ በመልኩ ይገመገማል። እኔ ይሄንን መጽሐፍ ሳይ መጀመሪያ እንግዲህ ማንበብ ነው ማድረገው። የንባብ ብዙ አይነት አላረደታለባቸው ስኪል ሪዲንግ አለ፣ ሌጀር ሪዲንግ አለ፣ እንደዚህ የሚሏቸው ነገሮች አሉ። እንግዲህ መጀመሪያ ንስሐ መግባት አለበት። ጉራማይሌ የሆነ ንግግሬ መቼም መርሃ ግብር መሪውን ጠቆም አድርጓል። እሱ ስቃይ ስላለ እንደሱ ለማድረግ እንግዲህ ሞክሬያለሁ። የጸሐፊውን አንኳር ነጥብ የተጠቀሰ እንደው እንዳልፍ ስለሚረዳኝ ነው። በዋናነት አንስቶ የሚመለከቷቸው ደግሞ ጸሐፊው እንዴት እንደተነተነ ወዘተ የሚለውን ማየት አለ። ሌላው ሐሳቦቹን ለመተንተን የተጠቀማቸው መረጃዎች አሉና እነዛን መረጃዎችን መመዘን አለ። በተለየ ከመጽሐፍ ቅዱስ ከታሪክ ከተለያዩ ኢቭን ወቅታዊ የሆኑ መረጃዎች ሁሉ ይሰበሰባሉ። ምናልባት ምን አይነት መረጃ ነው ኦርቶዶክሳዊ መጽሐፍ የሚያሰኘው? ኦርቶዶክሳዊ ስብከት ምንለው አለ። ኦርቶዶክሳዊ መጽሐፍ የሚያሰኘው ምንድን ነው የሚለው ለማየት እንሞክራለን። ሌላው የመጽሐፉ አቀራረብ ነው። ብዙ እዛ ውስጥ አልገባም። ያጻጻፉ ዘይቤ አለ። የእርማት ጉዳዮች ይነሳሉ እዛ ውስጥ። ቃላት፣ አረፍተ ነገር፣ የተከተለው ፎርማት፣ ገላጭ አረፍተ ነገሮች፣ ግርጌ ማስታወሻ ወዘተ የሚባሉት ነገሮች የተዋቀሩበት መጽሐፍ እንዲሸት ተደርጎ ነው ወይ የሚለው ለማየት እንችላለን። እንግዲህ ያልኳችሁ እንደ መግቢያ የመጽሐፉ ቅድመ መረጃ ኦልሬዲ በመላከ ገነት ተዘርዝሯል። ይሄ ፕሪሊሚናሪ የሆነ ቢብሊዮግራፊካል ኢንፎርሜሽኖቹ መጽሐፉ ጸሐፊ የታተመበት ቦታ ወዘተ የሚሉት ተዘርዝረዋል። ስጡ። ሌላው የዚህን መጽሐፍ ተአማኒነት
እሱን መጥቀስ በጣም አስፈላጊ ነው። ኦተንቲሲቲ እንግዲህ እኔ ስለ ጸሐፊና መጽሐፍ ኦተንቲሲቲ ተአማኒነት ወዘተ ሲነገር የጸሐፊው የህይወት የሥራ ታሪክ ነው የሚነገረው። እጅግ በሰላ አንደበት ወንድሞቼ ጠቅሰው እኔ ምናልባት ኮሌጅ በነበረን ከሁሎቹም በላቀ መልኩ መብሬ ነው ብለው ረጅም ጊዜ ቆይተን አብረን አንድ ዓመት ሲኒየር ነው። በጣም በአርአያነት መከተለው ብርቱ ወንድማችን አካዳሚካሊ አውትስታንዲንግ የሆነ ተማሪ አልዋሽም። ቅድም መላከ ገነት ምናልባትም ጥቂቶች ነው በዛ አይነውኝማ እና እዚህ ይህንን አድርጓል ወዘተ ብዙም አያስፈልግም። ግን አንድ ነገር ብናገር ደስ ይለኛል። 90 እንደዚህ ነው ኮሌጅ የገባ ነውና አብረን ህንዶች አሉ፣ ኤክስፐርት ስታፎች አሉ፣ ከውጭ ሀገር መጥተው የሚያስተምሩ የህንድ ፕሮፌሰሮች አሉና ቤታቸው የህንድ ቅዳሴ በእንግሊዝኛ ይቀደሳል። እኔና ቀሲስ መብራቱ እና አንድ ወንድማችን አለ ለሶስት መቀደስ ጀመረ። ለሶስት ወንድማችን ተመስገን ይባላል፣ ባሪያው ነው እንለው የኔ ባችን ለሶስት ነው ቅዳሴ ጀመረ። የእንግሊዝኛ ቅዳሴ ምናልባት በቤተክርስቲያኒቱ ታሪክ የእንግሊዝኛ ቅዳሴ የጀመርነው እኛ ነው። ቅዳሴው ላይ ተራ ገብተን በእንግሊዝኛ with all broken African English እንሰብካለን። ተሰባበረ እና እንደውም ዶክሜንቴሽን ላይ ትንሽ ይበረታል ይመስለኛል። እና ብቻ ይህንን ታሪካዊ ነገር ከስተት በቤተክርስቲያኒቱ ተጀመረበታልና ብዙ ነገር የሚዘረዘር አይበቃም። እንግዲህ ስራው ላይ እናተኩር። ከዚህ በኋላ በጣም ብዙ የሚጠበቅ ወንድምና አባት ስለሆነ የመጽሐፉ ርዕስ አክቹሊ ቅዳሴ ይላል። ገላጭው ነገር አለው። ብዙ የርዕስ አጻጻፍ ሂደቶች አሉ፣ ርዕስ አሰጣጥ አሉት። ግን አጭር መሆኑ ጥሩ ነው፣ ይያዛል። ትንሽም ያው ለእኛ ወጣ ባለመልኩ ጠልቆ የሚገባ ርዕስ ነው አንረሳው። የመጽሐፍ ርዕስ አይነቶች አሉ። ከዛ ውስጥ እርግጥ የተከተለበት የርዕስ አይነት ዲክለሬቲቭ ምንለው የርዕስ አሰጣጥ ነው። አጠቃላይ ርዕሱን ስታነቡት መጽሐፉ ስለምን ሊተርክ እንደሚችል ይገባችኋል። እንደዛ አድርጎ ርዕስ መስጠት ማለት ነው። ይዘትና አደረጃጀት የተመለከተ ይዘቱን እንዴት እንደተከፈለ ወዘተ ስለተገለጸ ልለፍ። የመጽሐፍ ዘውግ ወይም እኛ ፊልድ ኦፍ ስተዲስ እንደምንለው ምን አይነት ዘውግ ውስጥ የሚገባ ነው ስንል ይሄ ልቦለዳዊ አይደለም፣ ኢ ልቦለዳዊ ነው። ዘውግ መንፈሳዊ ዘውግ ነው። መንፈሳዊ ዘውግ ግልጽ መንፈሳዊ የሆነውን ነገር የሚያትት ነው። ያ በውስጡ ነገሮች እንዳሉት ሁሉ ምክንያት ጽሑፍ በተመለከተ የተጻፈ ዓላማ የተጻፈበት ምክንያት ቅድም በመልአከ ገነት ተጠቅሷል። በተለይ በመጽሐፉ መቅደም ስር ከምዕመናን የመጡ አስተያየቶች እንዳሉና ያንን ከማስተናገድ አንጻር በዋናነት መነሻ ባረገ መልኩ ለመጽሐፍ እንደበቁ አለ። ጠቀሜታው ምንድን ነው? ዩዝፉልነስ ስንል ይሄ መጽሐፍ ከቅዳሴ ጋር ተያያዥ የሆኑ መሰረታዊ ጉዳዮችን ያነሳ የሚያትት ነው። ጠቃሚ ነው። ምሳሌዎችን ይሰጣል። አጋጣሚዎችንም እንደዚሁ ያነሳል። የምርምር ግኝቶች፣ የናሙና ውጤቶች ወዘተ ብዙ ነገሮች በውስጡ አሉ። አንዳንዴም ስሁት የሆኑ መረጃዎችና ሀሳቦችንም አቅርቦ የሚሞግትበት አለው እና እነዚህ ሁሉ የተስተናገዱበት ስለሆነ ለእኛ በጣም ጠቃሚ ነው። ኦዲየንስ እነማን ናቸው? አንባቢዎቼ ካህናትም ናቸው፣ ዲያቆናት፣ የነገረ መለኮት ምሁራን፣ መላው ሕዝበ ክርስቲያን ይህንን መጽሐፍ ቢያነቡት በእርግጥም ይጠቀማሉ። እንግዲህ አንድ ርዕስ ላንሳና በዛ ርዕስ ውስጥ መታየት ያለባቸውን ነገሮችን እንዲሁ ለማየት ሞክራል። ማለት ቡራኬ አንድ እንኳን ብንል
ከመጽሐፉ መጀመሪያ እስከ መጨረሻ ያለው ነገር ምን ፍሬ ነገር እንዳለው መልአከ ገነት እጅግ በሚያስደንቅ መልኩ አትተውተው። እኔ ግን ምናልባት መጽሐፉ በእንዴት አይነት መልኩ በአእምሯችን መዋቀር እንዳለበት ወይም ምን መልእክት ነው የሚይዘው የሚለውን ነገር እንዲሁ ላካፍል። ማንኛውም ትምህርት፣ ማንኛውም መጽሐፍ ሶስት ነገሮችን መያዝ ያለበት ማስተላለፍ ያለበት። የመጀመሪያው እውቀት ካግኒቲቭ እውቀት የሚሰጥ መሆን አለበት። አንድ ሲደመር አንድ ሁለት እንደማለት። ምናልባት ይሄ የአእምሮ ክህሎትን የሚያዳብር ማለት ነው። ይሄ አመክንያዊ የሆነው የተወሳሰበውን ሀሳባችንን አሳልጠን እንድንይዝ የመርዳት ጉዳይ። ቅዳሴ ውስጥ ለምሳሌ ቤተልሔም የሚለው ላይ ገጽ 12 ላይ ብትሄዱ ቤተልሔም ቃል የቃሉን ፍቺ ኢቲሞሎጂካል የሆነውን ነገር ያትታል። ቃሉ ስለ ግሱ እንደዚህ ነው። ቤት የሚለው ይሄም የሚለው የእንጀራ ቤት እንዲያለ የተረጎመው እውቀት ነው። እንደዚህ አይነቱን ነገር የሚናገርበት በጣም ብዙ አንዱን ነው ያነሳባችሁ። ሁሉም ድርሻውን እንዲያውቅ ማድረግ ብሎ የተናገሩባት አረፍተ ነገር መጽሐፉ እኛ እውቀትን ሰንቀን እንድንሄድ የታጠቀ እንደሆነ ይናገር። ሁለተኛው አፌክቲቭ የሆነ ማለት የሚሰማን ነገር ስለ አንድ ነገር እዛ ውስጥ የተዛባ ነገር ካለ እሱን ለይቶ ነቅሶ አውጥቶ ያንን የማቅናት ወይም አመለካከቶቻችን የተዛነፉ አመለካከት እሴቶቻችን፣ ስሜቶቻችን የመግራት ስራ የሚሰራ መጽሐፍ ነው። ምናልባት በቤተ ክርስቲያናችን እኛ 3H ፎርሙላ ነው ያለው። ይሄ ስለ ኮግኒቲቭ አፌክቲቭ እና ሳይኮሞትሪ የሚባለው በአጠቃላይ በመማር ማስተማር ዓለም ውስጥ ያለ ወደ ቤተ ክርስቲያን ሲመጣ 3H ፎርሙላ ይላል። እንግዲህ መደንጎሬ ነው። የመጀመሪያው H በእንግሊዝኛ ሄድ፣ እቺ ኮግኒቲቭ ለአእምሮአችን ሲሳይ የሚሆን ነገር ማለት ነው። ሁለተኛው H ሀርት፣ ልብ፣ አፌክቲቭ የሚባለው ስሜታችን፣ አመለካከታችን ወዘተ። ሶስተኛዋ H ግን ሃንድ ናት፣ እጅ። ሌላው ትምህርት እኛ ሳይኮሞትሪ ሰርተን እንድንበላ ወደ ተግባር በህይወት እንድንኖር እንዲረዳን የሚሆንበት ማለት ነው። መጽሐፉ ላይ ይሄ ሁሉ ነገር አለ። ቅዳሴው ለአእምሯችን የሚሆን ለልባችን የሚሆን ትምህርት በእጃችን ማለት በተግባር እንድንኖር የሚረዳ መልእክት ያለው ተግባራዊ የሆነ የስነ መለኮት አካልም ስለሆነ ቅዳሴ ውስጥ መቁረብ በተግባር እንድናሳይ ትምህርት ይሰጣል። መታችሁ ትቆርባላችሁ፣ ጸበል ትጠጣላችሁ። የተግባር አካል ነው። እንደዚህ በተግባር መኖር እንድንችል ነው መጽሐፉ የሚያስተምረው። ስለዚህ እነዚህ ሶስት ነገሮችን በሙላት የያዘ መጽሐፍ ነው። ብናነበው ተጠቃሚ የሚሆንበት ነው። ሌላው ምናልባት የዚህ የስነ መለኮት እይታ ከምንጮች አንጻር ከማየት አንጻር ይህን መጽሐፍ ለመጻፍ የተጠቀሟቸው ምንጮች ለእኛ በጣም ወሳኝ ናቸው እና እነሱን የመጀመሪያው ማንኛውም ኦርቶዶክሳዊ የሆነ መጽሐፍ ቅዱስን መነሻ ዋና አድርጎ ያትት ዘንድ ይገባል። ለምሳሌ ቡራኬ 1 ላይ 4 ጊዜ የመጽሐፍ ቅዱስ ጥቅሶች አሉት። ሌሎች ውስጥ ምን ያህል ተጠቀሰ እናንተ ቁጥሩ። የዚህ የጥቅስ ክምችት ነው አንድን መጽሐፍ ኦርቶዶክሳዊ ያሰለ። ሌላኛው ትውፊት ከመጽሐፍ ቅዱስ ጋር ትውልድን በቃልና በጽሑፍ የተሻገሩ የእምነታችን ድምር እውነቶች የሆኑት ከመጽሐፍ ቅዱስ ሀሳብ ጋር የተዛመዱት ነገሮች እነዚህ ትውፊት ይባላል። በአባቶች የተነገሩት ቅድም በመላክነትም እንደዚሁ የተነገረ ነበር። እገሌ የሚባሉ አባት ስለ ቅዳሴ የተናገሩት እየተባለ ቅዱስ ያሬድ የተናገረው የቅዳሴው አካል እንደሆነ እየተነገረ። ስለዚህ ቤተ ክርስቲያን በቀኖናና በትውፊት የዳበረች ናትና በትምህርታችን በመጽሐፎቻችን እነዚህን ማካተት አለብን። በተለያዩ መጽሐፍ ክፍሎች ውስጥ እነዚህን እናያለን። ሌላው አመክንዮ ነው። እኛ አሁን ፕሪዝም የምንለው ማለት ነው። ሀሳቡ እንዲሁ ይቀርባል።
እያናጸሩ እያሰናሰሩ ለምሳሌ የእኛም ቤተ ክርስቲያን የቅዳሴን ስርዓት ከሌሎች አብያተ ክርስቲያኖች የቅዳሴ ስርዓት ጋር እያመሳሰሉ የማቅረቡ ሂደት ሪዝን የዚህ አካል የሆኑ ሌሎችም ጽንሰ ሀሳቦች አሉ። እነዚህ ሀሳቦች እንደዚሁ የተካተቱበት ሁኔታ ነው። አራተኛው የግል ልምምዶች ናቸው። ፐርሰናል ኤክስፒሪየንስስ እነዚህ አሁን እንደውም አንድ ቦታ ገጽ 12 ላይ ብትሄዱ ምን ይላሉ ጸሐፊው? ቀጥሎ ደግሞ በግል የታዘብኳቸውን ነገሮችና ከካህናት ከወገኖች ምዕመናን ጋር ቅዳሴ ተሳታፊ ሲሆን የሚሰማኝን ስሜት አውጋቸዋለሁ ይላል። ፐርሰናል ኤክስፒሪየንስ እነዚህ ነገሮች የመጽሐፉን ጉልበት አቅም የሚያሳዩ ናቸውና ይህንና መሰል የሆኑ ድንቅ የሆኑ ሀሳቦች የተካተቱበት ነው። ይህን ካልኩ ዘንዳ በቅዳሴው ወደ ጌታ ደስታ የምንገባበት ይሁንልን። መልካም ንባብ። እግዚአብሔር ይስጥልን። ቃሎት ያሰማልን። ነግሬያቸዋለሁ ድሮምና እንዳውም ጊዜ አጥሯቸው ነው እንጂ ትንሽ ያውጣዋትም ስለሆነ አንዳንድ ሰዎችም እንግዲህ ችኩላችሁ ትኖር ይችላላችሁ እንጂ ሰፊ በእውነት እንደዚህ አንዳንድ ጊዜ እግዚአብሔር ሲሰጥ ጸጋ አብዝቶ ሲደርብልን መልካም ነውና አባታችን መምህራችን ወንድማችን ዲያቆን መምህር መርከብ በዚህ የተካኑ ናቸው። አንድን ነገር አይተው ተመልክተው በስፋት የመናገር በተለይ ያመኑበትን ነገር በእውነት ትልቅ ገለጻ መስጠት የሚችሉ አንደበተ ርቱዕ ናቸውና በድጋሚ ቃሎት ያሰማልን። እኔም እንደተረዳው ታውቃላችሁ፣ ግን ምዕመናን በጣም ብዙ ጊዜ ቅዳሴ ሲያስቀድሱ ባይተዋር ናቸው። ባይተዋርነታቸው ምንድነው? በቃ ዛሬ ከተመቸኝ ሂጄ ያስቀድሳለሁ ወይም ደግሞ በቃ እንደው ዝም ብለን ለምሳሌ ካህኑን ብናየው ወይ ዲያቆኑን ብናየው እንደው የከፋ ነገር ካልገጠመው በስተቀር ለሱ በቃ የውዴታ ግዴታ ነው አይደል? በጣም በቃ መቅረት የለብኝም ብሎ ነው የሚያምነው። እንዲህ አይነት ባይተዋርነት እንዳያሰማን የባለቤትነት መብት እንዲገባን ፍቅሩ በውስጣችን እንዲነግስ የሚያሳይና የሚያመላክት ትልቅ መስተዋት የሆነ መጽሐፍ ነው ብዬ ነው የማስበው። እውነት የምነግራችሁ ነገር ፍቅሩ ሲገባው ዳዊት ከሰገነቱ ላይ ወርዶ መሬት ላይ ተንከባሎ ሲዘምር ሲያለቅስ ሲያነባ ነበረ እና ሰዎች በጣም ተገረሙ፣ ተደመሙ። ምን ሆነ ነው? እሱ የገባውን ግን ስላልገባቸው ብዙ ሰዎች ብዙ አሉ። ዛሬም እንደዛው ማለት ነው። ፍቅሩ ሲገባን ከየት ጀመረን ነጠና መልበስ እንዳለብን እናውቃለን። አንዳንዶቻችን እዚህ እንኳን ብዙ ላይ መች ይችላል ኢትዮጵያ ውስጥ በነጠላ ይዞ በላስቲክ በፌስታል ይዞ ልክ ቤተክርስቲያን ሲደርስ የሚያጣፋል። ገና ከቤቱ ተነስቶ ሲሄድ እኮ እያስተማረ ነው የሰው አይደል? ወዴት እንደሚሄድ እያስታወቀ ወደ ዘላለም የጌታ ደስታ የምታስገባበትን ሚስጥር ሊቋደስ የሚሄድ አካል ሰርግ ቤት ሊሄድ ያሰበን ሰው ምን ሊለብስ እንደሚችል አስቡት። አንዴ ዛሬ ሰርግ አለብን እንዴ? ዛሬ ዝግጅት አለብን እንዴ? ፏ ብለሃል፣ ዘንጠሃል፣ ፈክተሃል ይባላል አይደል? ከዛ በላይ የሆነውን ሚስጥር የምንቋደስበትን ደግሞ ከዛ በላይ ነውና ቀጥሎ ምን ይሄደው ወደ መጨረሻው መልእክት ነው። ይሄንን መጽሐፍ እንግዲህ ፍቅርተ ኢየሱስን ወክላ ካነበበችልን እህታችን ወይዘሮ አዲስ ከበደ እሷም እንደዚሁ አጥር ያለውን መልእክቷን ታሰማንና ፍቅርተ ኢየሱስን ወክላ ማለት ምዕመናንና ምዕመናትን ማለት ነው። በፍቅረ መለኮት የተወከሉት ደግሞ አባታችን ቀሲስ ዶክተር መብራቱ ኪሮስ ምን ይሏታል? የትኛውን ነው እሷ ደግሞ የምታስደምመን የሚለውን ነገር ወደ እሷ እንሄዳለን። ከዛ ቀጥታ ወደ አባታችን ሄደን እያንዳንዱ መጽሐፍ በእጃችሁ ላይ ይደርሳል ማለት ነው። የእግዚአብሔር ቤተሰቦች እንደምን ዋላችሁ? አሜን። ልዑል እግዚአብሔር የተመሰገነ ይሁን። እኔም ይህን መጽሐፍ አንብቤው በጣም ተገርሜያለሁ። እህቴ እንዳለችው እኔም እንደ አንድ ምእመን መመላለስ ላይ እንደነበርኩ ነው የገባኝ እና በጣም ለኛ ለምእመናን በቀላሉ እንዲገባን ተደርጎ የተጻፈ መጽሐፍ ነው።
ካነበብኩት በኋላ በተለየ መልኩ ከሥርዓተ ቅዳሴ ጋር ልዩ ፍቅር እንዲያድርብኝ አድርጓል። ደግሞ በጣም የገረመኝ ቅድም አባታችን እንዳሉት ለካ ቅዳሴ ስንገባ በሰማያት ካሉ ቅዱሳት መላእክትና ከቅዱሳን ጋር በዘላለማዊው መንግስት ሰዓት ገብተን በአምልኮ በአንድ ብረት የምንቆምበት ሰዓት እንደሆነ ነው የተማርኩት። ሥርዓተ ቅዳሴውን በደንብ ስቴፕ ባይ ስቴፕ ስርዓቱን መጽሐፍ ቅዱስን እየጠቀሰ በደንብ ያስረዳል መጽሐፉ እና ሳነበው በቃ ቪዥዋሊ አይምሮዬ ላይ የተሳለ ነው ያነበብኩትና ካነበብኩት በኋላ ሥርዓተ ቅዳሴ ስካፈል አየዋለሁኝ ላይክ ምን እንደሚደረግ ስርዓቱ ትርጉምም እንደሆነ ይታየኛል እና ለኔ በጣም ስለጠቀመኝ እናንተም እንዳያመልጣችሁ መጽሐፉን ገዝታችሁ አንብቡ ብዬ ጠይቃለሁ። ቀሲስ ዶክተር መብራቱን ቃለ ሕይወት ያሰማልን፣ የአገልግሎት ዘመኑን ያብዛልን እላለሁ። እኔ እንዳነብ የተሰጠኝ ቡራኬ ቅድስት አሃዱ አብ ቅዱስ የሚለውን ክፍል ነው። በምስራቁ ዓለም የሚገኙት የኦርቶዶክሳውያን አብያተ ክርስቲያን ቅዳሴያት ለስሉስ ቅዱስ ምስጋና በማቅረብ ወይም የአምልኮ ዝማሬ በመዘመር ይጀምራሉ። ለምሳሌ ባይዛንቲን ዲቫይን ሊቱርጂ Blessed is the kingdom of the Father and of the Son and of the Holy Spirit. የአብ የወልድ የመንፈስ ቅዱስ መንግስት ብሩክ የተባረከ ነው በማለት ይጀምራል። ይህም የቤተ ክርስቲያን ናፍቆቷና ጉዞዋ ወደ እግዚአብሔር መንግስት መጠቅለል ወደ መንግስቱ ማድረግ እንደሆነ በቅዳሴ ሰዓት በመካከላችን የሚገኘው ንጉሠ ነገሥት ኢየሱስ ክርስቶስ የሰማያዊ መንግስቱን ሐሴት እንደሰጠን እንዲሁም ዘላለማዊ የእግዚአብሔር መንግስት ሰዓት ወይም ኪያሮስ በኃጢአት ወደ ወደቅነው ወደዚህ ዓለም ሰዓት ክሮኖስ እንደገባና ቅዳሴ በምድር ላይ የሚከናወነው ሰማያዊ አገልግሎት ወይም heaven on earth service መሆኑን ያመለክታል። የቤተ ክርስቲያናችንም ቅዳሴ መንግስተ ሥላሴ ዘላለም እያልን የምንዘምርበት በመለኮት አንድ በስምና በአካል ሶስት የሆነውን አምላክ ብሩክ በማለት ይጀምራል። ብሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ፣ ዓለምን ሁሉ የያዘ አምላካችን እግዚአብሔር አብ ብሩክ ነው። ወብሩክ ወልድ ዋህድ እግዚእነ ኢየሱስ ክርስቶስ መድኃኒነ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ ዋህድም ብሩክ ነው። ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽሔ ወመጽሔ ኩልነ፣ ሁላችንም የሚያጸና መንፈስ ቅዱስም ብሩክ ነው። የንስሐ አባቴ ቀሲስ ፍቅረ መለኮት ሲቀድሱ ይህን ቡራኬ ረጋ ባለ የንባብ ዘዴ በትሁት ዜማ ባሰሙ ቁጥር ለእኛ ለአማንያን የተሰጠንን የልጅነት ጸጋ እንዳስብ ያደርገኛል። እርሳቸው ብሩክ እግዚአብሔር በሚሉበት ሰዓት በህሊናዬ እውነት ነው፣ እናንተ የአባቴ ብሩካን ወደ እኔ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ በማለት የብሩክ አባቱን መንግስት ለእኛ ለልጆቹ የሚያወርሰን ጌታ ብሩክ ነው። በቅዳሴ ሰዓት ህብስቱንና ወይኑን የጌታ ስጋና ደም ወደ መሆን የሚለውጠው በድካማችን ሁሉ የሚያግዘንና የሚረዳን ወደ ሮሜ ሰዎች ምዕራፍ 8 ቁጥር 26 አጽናኙ ጰራቅሊጦስ መንፈስ ቅዱስም ብሩክ ነው እያሉ መልስ ይሰጣል። በቅዳሴ ሰዓት መጽሐፈ ቅዳሴውን በሚያዘው መሰረት ምእመናን በዜማ መልስ በሚሰጡበት ቦታ ሁሉ ድምፄን ከፍ አድርጌ በንቃት እንድሳተፍ የካህናቱና የዲያቆናቱን ጸሎት በንባብ ወይም በዜማ መልስ ሳይሰጡ በሚያዳምጡባቸው ቦታዎች ደግሞ ከጸሎቱ ጋር የተያያዘ ነገር ከመጽሐፍ ቅዱስ ክፍል መርጬ እንዳነብ ያስተማሩኝ ሀብተ ክህነት ያላቸውና በቃል በኑሮ በፍቅር በእምነትና በንጽህና ለመንፈሳውያን ልጆቻቸው ምሳሌ የሆኑት የንስሐ አባቴ ቀሲስ ፍቅረ መለኮት ናቸው። ከቅዳሴ ጋር በተያያዘ የልጅነት ትዝታዬ ከሆኑት መካከል ከጓደኞቼ ጋር ተሰብስበን ወደ ደብራችን ለቅዳሴ ስንሄድ ደወል ከሰማን አሃዱ ሳይባል ቤተ መቅደስ ውስጥ ለመግባት የምንሮጠው ሩጫ ነው።
በዚህ መልኩ ስላደግን ነው መሰለኝ ለቅዳሴ የተለየ ፍቅር አለኝ። ሰራዩ ካህን መጽሐፈ ቅዳሴው በሚያዘው መሰረት ሁለቱን እጆቹን ዘርግቶ ቀጥ ብሎ በመቆምና ፊቱን ወደ ምስራቅ መልሶ አሃዱ አብ ቅዱስ አንዱ አብ ቅዱስ ነው፣ አሃዱ ወልድ ቅዱስ አንዱ ወልድ ቅዱስ ነው፣ አሃዱ ውእቱ መንፈስ ቅዱስ አንዱ መንፈስ ቅዱስ ቅዱስ ነው እያለ ሲያዜም በተለይ ድምፃዊ ከሆነ እጅግ የሚመስጥና ሕሊናዬን ሰማይ አድርሶ የሚመልስ ስሜት ይሰማኛል። አሃዱ ሳይባል ቤተ መቅደስ ውስጥ ለመግባት ከጓደኞቼ ጋር እንሮጥ የነበረው የልጅነት ሩጫ ሳስታውስ አንድ ነገር ትዝ አለኝ። እኛ እየሮጥን ካህኑ በድምፅ ማጉያ አሃዱ ሲል ከሰማን ዜማውን እስኪጨርስ ድረስ ባለንበት ቦታ ቀጥ ብለን እንቆማለን። ለምን እንደምንቆም የሰንበት ትምህርት ቤት መምህራኖቻችን ስንጠይቅ ካህኑ አሃዱ በሚልበት ሰዓት ህብስቱና ወይኑ ወደ ጌታ ስጋና ደም ስለሚለወጥ ነው የሚል መልስ እንደሰጡን አስታውሳለሁ። ቀሲስ ፍቅረ መለኮት ስለ ቅዳሴ ሲያስተምሩን ይህ ጥያቄ ተነስቶ የሰማሁትን መልስ ነግራቸው የሚከተለውን አስደናቂ ማብራሪያ ሰጡኝ። አይ ፍቅርተ ኢየሱስ፣ ምክንያቱ ይህ አይደለም። ህብስቱና ወይኑ የጌታ ስጋና ደም ወደ መሆን የሚለወጡት በቅዳሴው ሶስተኛ ክፍል ወይም የአማንያን ቅዳሴ አኮቴተ ቁርባን ካህኑ ወደ እግዚአብሔር ሀብ መንፈስ ቅዱስን በህብስቱና በወይኑ ላይ እንዲሁም በሁላችን ላይ እንዲልክ በሚጸልይበት ሰዓት ነው እንጂ አሃዱ ሲባል አይደለም። እንዲያውም የግሪኮች ይህን ጸሎት ኤፒክሌሲስ ወይም ጽዋኤ መንፈስ ቅዱስ በማለት ይጠሩታል። ካህኑ አሃዱ ሲል ቆመን የምንሰማው የእምነት ምስክርነት እየሰጠ ስለሆነ ያን ለማዳመጥ ነው። ሲጨርስም የእርሱ እምነታቸው ነውና ምእመናን ወይም ህዝቡ በአማን አብ ቅዱስ፣ አብ በእውነት ቅዱስ ነው፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ በማለት ይመልሱለታል። መዝሙረ ዳዊትን በጸሎት መንፈስ ሆነው የሚጸልዩ ኦርቶዶክሳውያን እንደሚያውቁት ለካህኑ የእምነት ምስክርነት ምእመናን መልስ ከሰጡ በኋላ ሰራዩ ካህንና ህዝቡ ሁለት ቁጥሮች ብቻ ያሉትን መዝሙር 117 እንደሚከተለው በመቀባበል ያዜሙታል። ይበል ካህን ሰብሑ ለእግዚአብሔር ኩልክሙ አሕዛብ ሁላችሁ እግዚአብሔርን አመስግኑት ይበሉ ህዝብ ወይ ሴብሖ ኩሎሙ ህዝብም ወገኖችም ሁሉ ያመሰግኑታል። ይበል ካህን እስመ ጸንዓት ምህረቱ ላዕሌነ ምህረቱ በእኛ ላይ ጸንታለችና ይበሉ ህዝብ ጽድቁ ስለ እግዚአብሔር ይሄዱ ለዓለም የእግዚአብሔርም እውነት ለዘላለም ትኖራለች። እዚህ መዝሙር ላይ አሕዛብ የሚለው ቃል የሚያመለክተው ከአይሁድ ወገን ያልሆኑና በነቢዩ ሚልክያስ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ ንጹሕም ቁርባን ያቀርባሉ ይላል የሰራዊት ጌታ እግዚአብሔር ተብሎ ትንቢት የተነገረላቸው የአዲሱ ኪዳን አማንያን ናቸው። ይህ የዳዊት ዝማሬ ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለም ዓለም አሜን ሃሌሉያ። ለአብና ለወልድ ለመንፈስ ቅዱስም ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን ሃሌሉያ በሚለው ስባሄ ስሉስ ቅዱስ ወይም ትሪኒታሪያን ዶክሶሎጂ ይቋጫል። ካህኑ በንባብ የሚያሰማው ጸሎተ አኮቴት እግዚአብሔርን ለማመስገን ቃላት ሲያጥረኝ ቃላት የሚያውሰኝ ድንቅ የምስጋና ጸሎት ነው። ገባሬ ሰናያት በማለት የሚጠራውን የመልካምና የበጎ ነገሮች ሁሉ ምንጭ የሆነውን ቸር አምላክ የምናመሰግንባቸው ምክንያቶች ሲዘረዝር እንዲህ ይላል። ለእኛ በጎ ነገር ያደረገ ይቅር ባይ እግዚአብሔርን እናመሰግነዋለን። የጌታችን የመድኃኒታችን ኢየሱስ ክርስቶስ አባት ሰውሮናልና ረድቶናልና ጠብቆ አቅርቦናልና ወደ እርሱም ተቀብሎናልና አጽንቶም እስከዚህ ሰዓት አድርሶናልና አሁንም ቅድስት በምትሆን በዚህች ዕለት በሕይወታችን ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር ይጠብቀን ዘንድ እንለምነው። ሰራዩ ዲያቆን ጸልዩ የሚለውን ትእዛዝ ሲያስተላልፍ አባታችን ሆይ የሚለውን ጸሎት ድምፄን ሳላሰማ በህሊና ይጸልያለሁ።
ካህኑ የጸሎቱን ቀጣይ ክፍል አሰምቶ በሚጸልይበት ሰዓት ለእኔ የተደረገልኝን የአምላኬን ቸርነት፣ ምሕረት፣ ጠባቆና በጎነት እያሰብ በመደነቅ እቆማለሁ። አህዱ አብ ቅዱስ በሚለው ዜማ ሰራኤው ካህን የስሉስ ቅዱስን ፍጹም የባህሪ ቅድስና ያወጀበት ይህ የጸሎተ ቅዳሴው ክፍል በሁለተኛው ስባሄ ስሉስ ቅዱስ ፍጻሜ ያገኛል። አንድ ልጅ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ፍቅር ብሎ ባደረገው ቸርነትና ይቅርታ በእርሱ ያለ ምስጋና ብርታትም ክብርም ከእርሱ ጋር ላንተ ይገባል። ከአንተ ጋር ትክክል ከሚሆን ማህያዊ ሕይወት ሰጭ ከሆነው ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይስጥልን። እንግዲህ በፍቅርተ ኢየሱስ የተወከለችው የተሰየመችው እህታችን አዲስ ከበደ እግዚአብሔር ይስጥልን፣ ከልብ ነው እናመሰግነው። የጌታ ሚስጥር ወይም ደግሞ ይህንን ቅዳሴ ለዘመናት ያህል እንግዲህ ባይተዋር የሆንበትን ዛሬ ቅዳሴ ልቀድስ ነው የሚለው ነው እንጂ ላስቀድስ ነው የሚለው ነገር የለም ማለት ነው። ግልጽ ነው። አስቀድሽ የመጣው ካለን አስመስግኝ የመጣው ማለት ነው ትርጉሙ። ስለዚህ ቀድሽ የመጣው ነው፣ አመስግኝ የመጣው ነው። ግልጽ ነው። ስለዚህ አንድ ነገር ተምረናል ማለት ነው አይደል? ቅዳሴ ላስቀድስ ነው ሳይሆን የሚሄደው ቅዳሴ ልቀድስ ነው የሚሄደው፣ ላመሰግን ነው የሚሄደው። ለምን ይበል ህዝብ የሚል አለ። ዲያቆኑ ተንሶ ሲል እኔ ምን እላለሁ? እግዚኦ ተሳሃለን እላለሁ። ሰላም ሲል ካህኑ ምስለ መንፈስ እላለሁ። ስለዚህ የኔም ድርሻ አለኝ፣ ተሳታፊ ነኝ፣ እግዚአብሔርን በቅዳሴ አመሰግነዋለሁ ብለን የምንልበትን ቃል እናረጋለንና በእውነት ይሄ ልዩ ሚስጥር ነው። ሁላችሁንም ከልብ ነው ማመሰግነው። በተለይ መልአከ ገነት ቀሲስ ጥላሁን አበበን ይሄንን ታላቅ ሚስጥር በእንዲህ መልክ በዚህ ደብር እንዲገለጥ ማድረጋቸው እሳቸውን የሰበካ ጉባኤውን አባላት እንዲሁም ደግሞ ምዕመናንና ምዕመናትን ከልብ በመነጨ ምስጋና አመሰግናለሁ። እግዚአብሔር ይስጥልን። እሺ በስተት ጽጌ ማርያምና ፍቅረ ማርያም የሚል የተፈረመበትን የወሰዳችሁ ሰዎች ካላችሁ ኤክስቼንጅ ማድረግ ትችላላችሁ። መጽሐፍ እንግዲህ እንደምታዩቸው አባታችን በጣም ቢዚ ናቸው። ትሁት አባት ነው በእውነት መምህር ቀሲስ መብራቱ ኪሮስ እንደነገርኳችሁ የዛሬ 20 ምናምን ዓመት አካባቢ መምህር የነበሩ ቅድስት ሥላሴ መንፈሳዊ ኮሌጅ ሰቅለው እዛው አስተማሪ ሆነው የቀሩ ናቸው። ከዛም በኋላ እንደገና እኛን 1 ዓመት ካስተማሩን በኋላ ቀጥታ ወደ ካናዳ እንግዲህ ስኮላር አግኝተው የሄዱት አባታችን ወንድማችን መምህራችን እሳቸው ደግሞ በመጨረሻ ላይ የተሰማቸውን ስሜትና እንግዲህ ከዚህ ወደ ጌታ ደስታ የሚያስገባውን ሚስጥር ከጻፉ በኋላ ይሄ በተለይ እዚህ በቨርጂኒያ አካባቢ ላይ የሚገኙት የምስካየ ኅዙናን መድኃኔዓለም ቤተክርስቲያን ካህናት ምዕመናንና ምዕመናት እንዲሁም እኔም ደግሞ ከመካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እንዲሁም ከኢትዮ ቤተሰብ ሚዲያ እዚህ መጥቼ እናንተ ፊት ቆሜ እንዳስተባብር ስለሆንኩኝ አጠቃላይ ያለውን ሂደት እንዴት እንዳዩት እንዴት እንደተመለከቱት አባታችን የመልእክት ያስተላልፉልናል። ወደ መምህር ቀሲስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን አረፈዳችሁ? በጌታ ደስታ ናችሁ? እግዚአብሔር ይመስገን ስለነበረን ጊዜ። እኔ እንጃ እኔ ቃላት አጥሮኛል። እንግዲህ ምን እንላለን እንዳለ ሐዋርያው ከክቡር አስተዳዳሪያችን ከመጋቢ ከመልአከ ገነት ጀምሮ መጋቢ ጥበብ ቀሲስ ሳሙኤል ያው በትምህርት ዓለም አብሮኝ የተማረ ዶክተር መርከብ ሁላችሁም ፍቅርተ ኢየሱስን ወክለው ያነበቡት ሁለቱ እህቶቻችን ሰብለና አዲስ እስቲ ስለ ሁሉም ስለ እናንተን ጨምራችሁ ስላየሁት ፍቅር አንዴ ክብርና ምስጋና ለእግዚአብሔር። ሰዓቱ እንደሄደ ይገባኛል፣ ሙቀት አለ። ከፕሮግራማችሁ ውጪ ፍቅራችሁን ለመግለጥ
ተጨማሪ ሰዓት ሰጥታችሁ የቆያችሁ ሰዎችም እንዳላችሁ አውቃለሁ። ቡክ ሪቪው ያቀረቡትም ቅመም እየጨመሩ መርሃ ግብሩን የመሩልንም መጋቤ ጥበብ የልቤን ተናግረውልኛል። ማለት የፈለጉትን ብለዋል። ቅድም መላከ ገነትን ነጥብ እኮ አስጣሉ። ማስታወሻ ጽፌ ሰርዝ ይሄ ተብሏል አለለውም ስል እምለው አጣሁ ብያለሁ። ሐሳቤን በሚገባ ገልጠውልኛል። አንድ መልእክት ያለኝ ለእናንተ ለምእመናን መላከ ገነት እንደ ክህነታቸው በካህናት መነጽር እቺ መጽሐፍ ስትታይ ያዕቆቴተ ቁርባን ልጅ ናት ተብሏል አይደለም? ሴት ያልኩት ያው ትንሽ ስለሆነች ሴት ፊዚካሊ እንደወንድ ማስል ምናምን የላትም አይደለም? ያዕቆቴተ ቁርባን 367 ገጽ ነው፣ እቺ ግን 150 ናት። ምክንያቱም ቀሲስ ስለተናገሩት እኔ አልነግርም። የኔ ናፍቆት የኔ ምኞት ለእናንተ ለምእመናን የእግዚአብሔር ጸጋ ቢያግዛችሁና ቢረዳችሁ እዚህ መጽሐፍ ውስጥ እንደተጠቀሰችው እንደ ፍቅርተ ኢየሱስ እንድትሆኑ እንደ ፍቅርተ ኢየሱስ ያድርጋችሁ። ለምንድን ነው ይሄንን የምለው? ፍቅርተ ኢየሱስ ማናት የምትሉ ከሆነ ፍቅርተ ኢየሱስ የተባለች እዚህ መጽሐፍ ላይ ያስቀመጥኳት ገጸ ባህሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲፒክል ምእመን ናት። እና ይህችን ምእመን እንዴት ገልጫታለሁ? መቅድሙ ላይ ፍቅርተ ኢየሱስ እንደ ስሟ በኢየሱስ በጌታችን የተወደደች ማለት ነው አይደለም? በጌታ የተወደደች በደሙ እንደተዋጀች የምታውቅና የቅዳሴን ውበት እንድታይ በቅዱስ ቃሉ ትምህርት አይነ ልቡናዋ የበራላት ምእመን ቅዳሴው ተጀምሮ እስኪያልቅ ድረስ በጣዕመ ዜማው ከአዲስ ኪዳን መጽሐፍ በሚነበቡ ምንባባት በቅዳሴው ጸሎትና ዑደት ሐሴት እያደረገች የቅዳሴው ተሳታፊ አስቀዳሽ እሱ ካሊጣረው ስላል ተሳታፊ ናት። የቅዳሴው ተሳታፊ የምትሆንበትን ሂደት በዝርዝር ለማስረዳት ይሞክራል ስለሚል እንደ ፍቅርተ ኢየሱስ ያደርጋችሁ። ምኞቴ ብቻ ነው። አካዳሚክሊ ዶክተር መርከብ ዛሬ በእውነት ቅድም ለመላከ ገነት ስናገር ነበር። በዩኒቨርሲቲ ደረጃ ታውቃላችሁ አይደል? የማስተርስ ቲሲስ ስትጽፉ በተለይ ደግሞ የፒኤችዲ ዲዘርቴሽን ሲጻፍ ፕሮፌሰሮች ተቀምጠው 5-6 እነሱ ፊት የቲሲሳችሁን ዲፌንስ ካቀረባችሁ በኋላ ፒኤችዲ የሚሰጠው። በዚህ ስላለፉ ዛሬ በ10 ደቂቃ የፒኤችዲ ዲፌንስ እንዳቀርብ እንደው መጽሐፏን የመረመሩ ነው መሰለኝ። አካዳሚክሊ በዶክተር መነጽር ዶክተር መርከብ፣ በካህን መነጽር ደግሞ መላከ ገነት ምእመናንን ሆነው ሁለቱ እህቶቻችን ስላቀረቡ እኔ እምለው እንደ ፍቅርተ ኢየሱስ ሆናችሁ መግቢያው ላይ መምህሯ ፍቅረ መለኮት የቅዳሴ መምህር ናቸው፣ ድምፃዊ ናቸው። ዛሬ እንደቀደሱት ካህን የዛሬው ካህናት ሁለቱ ሰራዩም ንፍቁም ድምፃውያን እንደሆኑ ያው እኔ እንኳን ዛሬ መጥቼ ተረድቻለሁ። እናንተ ደግሞ የምታውቋቸው አባቶቻችሁ ናቸው። ፍቅረ መለኮት ድምፃዊ ካህን ናቸው፣ የቅዳሴ መምህር ናቸው። ይሄ ብቻ ሳይሆን ሊተርጂካል ኮንሽስነስ ያላቸው ሲቀድሱ ማንን እንደሚያመልኩ የሚያውቁ ድምፅ ለማሰማት ብለው ብቻ ሳይሆን ፍቅርተ ቅድም እህታችን ሰብለ ያነበበችልን ላይ እንኳን ለምንድን ነው እርሶ ሰውዬ አይነት ነገር ጥያቄ ስጠይቃቸው አባቷ ናቸው። እርሶ ብቻ ጸሎተ ንስሐ 2 ያነባሉ፣ ሌላው ካህን ግን መጨረሻ ላይ ይነበባል እያሉ ይተውታል ሲሉ እሳቸው ግን መጽሐፈ ቅዳሴው መቅድመ ሁሉ ይጸልይ ካህን ጸሎተ ንስሐ ነው የሚለው።
ጸሎተ ንስሐ ሳይጸለይ ጸሎተ ግብአተ መንጦላዕት አይጸለይም ብለው ፊታቸውን ወደ ሕዝቡ መልሰው ጸሎተ የንስሐ ጸሎት የነፍሳችንና የሥጋችን የደመ ነፍሳችንን ቁስል የምትፈውስ አንተ ነህ ብለው ይጀምራሉ አለች። እኔም ተደፍቼ አሜን እላለሁ አለች። እኚህ አባት ምን ብለውታል? ምን ብለዋታል ለፍቅርተ ኢየሱስ? አንድ አሌክሳንደር ሽነማን የተባለ የኢስተርን ኦርቶዶክስ ቅድም መላከ ገነት የጠቀሱ ሊቅ ዲቫይን ሊተርጂ የሚሉትን የእኛ አባቶች ቅዳሴ ያለውን አምልኮ ሲገልጠው ምዕመናንን እንዲህ ብሏቸው ነበር። ምዕመናን ሆይ ወደ ቤተ ክርስቲያን ለቅዳሴ ለመሄድ ስትነሱ፣ መኪናችሁን ስታስነሱ ወደ እግዚአብሔር መንግሥት ጉዞ እንደምታደርጉ አስቡ ብሏቸው ነበር። ይህን ፍቅረ መለኮት ለፍቅርተ ኢየሱስ ስላስተማሯት ለቅዳሴ ልሄድ ስል ምዘጋጀው በዋዜማው ነው ትላለች። ከመጽሐፈ ግጻዊ ሌክሽነሪ ስለሆነ ቅድም መላከ ገነት እንዳሉ ነገ ቅዳሴ ላይ የሚነበቡትን የመጽሐፍ ቅዱስ ምንባባት አንብቤ ማታ ተዘጋጅቼ ቅዳሴ ላይ ሲደገሙ ደግሞ ይዋሃዱኛል እነዚህ አስቀድሜ ያነበብኳቸው። ስለዚህ ወደ ቅዳሴ መሄድ ወደ ሶሻል ሴንተር መሄድ አይደለም፣ እነ እገሌን እገሊትን ለማየት አይደለም። የቅዳሴ መስዋዕት የሚሆነው ንጉሠ ነገሥቱን ኢየሱስ ክርስቶስን አይተን በልባችን ቀድሰን ቅዳሴያችን በጥበበ እግዚአብሔር ንንሳ ዘተውህበ ለነ ጸጋ ጸጋው ሆኖ የተሰጠንን ሥጋውና ደሙን በእግዚአብሔር ጥበብ እንቀበል ስለሚል ቅዳሴ ጸበል ብቻ እየጠጣ የሚሄድ ምእመን ብቻ ሳይሆን ቆርቦ የሚሄድ ምእመን እንዲያበዛልን ነውና ይህንን ያሳየን። በእውነት እስቲ እኛን አድክሙን ይድከመን በማቁረብ አንድ ሰዓት እንቁም፣ ግድ የለም ዛሬ ቆራቢ እርግጠኛ ነኝ እነ መላከ ገነት አይሰለችም። እናንተ ብዙ እንጂ ሶስቱ ካህናት ተደርረው ያቆርባሉ። ለሶስቱ ማቁረብ ይቻላል። ሰዓት ከሆነ ጥያቄ፣ ድካም ከሆነ ጥያቄ። ምዕመናን ግን ማስቀደስ ማለት ለካ ማቁረብ ማለት ነው። ለምን? ከመጽሐፈ ሲኖዶስ የተወሰደው የሐዋርያት ትእዛዝ እመሞ ብእሲ ምዕመናን ብሎ የሚጀምረው ከምዕመናን መካከል አንድ ሰው ወደ ቤተ ክርስቲያን በጊዜ ቅዳሴ መጥቶ አቋርጦ ቢወጣ ያው ክርስትናው ራሱ ጥያቄ ውስጥ ይገባል። ባያቋርጥም ዘኢተመጠወ ቁርባን ይሰደድ ቤተ ክርስቲያን። እናንተ ናችሁ ታዜሙት። ለቅዳሴ መጥቶ ከቅዱስ ቁርባን ያልተሳተፈ ያልቆረበ ሰው ከቤተ ክርስቲያን ይወጣ። የሐዋርያት ቀኖና ነው። የእኛ ቤተ ክርስቲያን ሲሪየስ ብትሆንና እስቲ ታዘቡ፣ የማትቆርቡ ሰዎች ቤተ ክርስቲያን አትገቡ እንዘጋለን ብትል ይህ ቤተ ክርስቲያን ባዶ አያድርገውና ቤተ ክርስቲያን ግን እናት ስለሆነች የድሮ ቀኖኗን እንኳን ሳታከር እንደው በንስሐ ልጆቼ ይመለሳሉ እያለች እየጠበቀቻቸው ፍቅርተ ኢየሱስ አንድ ቦታ እንዲህ ትላለች። ከአባቷ ተምራ በጥንቷ ቤተ ክርስቲያን ዲያቆኑ ባጭሩን እያጋጨለ ምን ይል ነበር? ጻኡ እስቲ ጨርሱ። ምን ማለት ነው? ንጉሠ ክርስቲያን ማለት ገና ስልጠና ላይ ያሉ ቅድም መላከ ገነት የጠቀሱትን ካቴኪዝም የስልጠና ትምህርት በመማር ላይ ያሉ ያልተጠመቁ ሰዎች ነበር። ስላልተጠመቁ መቁረብ ስለማይችሉ ጻው እስከሚልበት ድረስ ይቆዩና ይወጣሉ። አንዳንዶች በአሁኑ ሰዓት ካቴኩሜን ንዑሰ ክርስቲያን የለንም ብለው ይህን ትእዛዝ አውጥተውታል። የጥንቱን የማትለቀው ውብ ስርዓት አምልኮ ያላት ቤተ ክርስቲያናችን ግን ጻው ንዑሰ ክርስቲያን የሚለው አሁንም እንዲባል አድርጋለች። ለምን? ለሚሽነሪ ሰርቪስ ስለሚያገለግል። በሌላው በኩል ደግሞ በጥንቷ ቤተ ክርስቲያን ዲያቆኑ ውጡ ሲል ያልተጠመቁት ብቻ ሳይሆን ተጠምቀው ክርስቲያን ሆነው በተለያየ እክል በዕለቱ የማይቆርቡትም ይወጡ ነበር። ይህን ስትማር ፍቅርተ ኢየሱስ አንድ ቦታ ምን አለች? በአጋጣሚ የማትቆርብበት ቀን ነው፣ ብዙ ጊዜ ግን ትቆርባለች። አይ ፍቅርተ ኢየሱስ ዛሬ መውጣት ነበረብሽ፣ ጻው ተብሏልና አትቆርቢምና አልኩኝ ትላለች። ስለዚህ በዚህ መልኩ ቅዳሴውን እንድትረዱት ነው የምፈልገው። በመጨረሻ መጽሐፌ ላይ እንዳልኩት እንደው ቅዳሴን እንዴት ትገልጡታላችሁ ተብላችሁ ብትጠየቁ አደራችሁን ይሄን መጽሐፍ ቅድም በእውነት በጥሩ ቋንቋ መጋቤ ወንድሜ ቀሲስ ሳቢ ብሎልኛል።
ገዝቶ አለማንበብ አይደለም፣ ሸልፍ ላይ ማስቀመጥ አይደለም። የመጨረሻዋ ላይ ለቅዳሴ በመጣችሁ ቁጥር ይዛችሁ እዚህ ቤተ ክርስቲያን ይዛችሁ ካህናቱ ቅዳሴ ሲገቡ ቆይቶ ይሰነካል። እስቲ ስለ አላምና እስቲ ስለ ክርስቶስ እስቲ ስለ ሃይማኖት እስቲ አንዱ ባሪያት የመጣችሁ አንድ ያላችሁ አንድ ልታነሱ ትችላላችሁ። ቅዳሴ ምንድን ነው የሚላችሁ ሰው ካለ እኔ የአማርኛ ቃላት ፈልጌ ይችላል። ወደ ጌታ ደስታ የመግባት ምስጢር አሉት ነው ዲስክሪፕቲቭ የሆነ ታይትል ዶክተር መርከብ እንዳለ ለምን ወደ ጌታ ደስታ ግባ የተባለው ያ መክሊቱን ያተረፈው ሰው ወደ መንግስት እግዚአብሔር እንደገባ በቅዳሴ ወደፊት የሚተርፈውን የእግዚአብሔርን መንግስት ጣዕም አስቀድመን እንለማመዳለን ይላል። ይሄ ቴንሽን አለ። መንግስቱ ተሰጥቶናል፣ ግን ኮምፕሊትሊ ደግሞ ሪያላይዝድ አይደለም። ስለዚህ ከአንድ ከራሻ ኦርቶዶክስ ቤተክርስቲያን ካህን እሱን አላነበብኩም፣ ጊዜ የለኝም። በአማርኛ በተረጎምኳት አስደናቂ ቅዳሴ ዴፊኒሽን መልእክቴን እደመድማለሁ። እንዲህ ይላሉ እኚህ መነኩስ፣ ወዳጆቼ ሆይ የሆነ ሰው መጥቶ ቅዳሴ ምንድን ነው ብሎ ቢጠይቃችሁ የመድኃኒታችን ኪዳን ነው ብላችሁ መልሱ። ለምን? እርሱ ራሱ ባለቤቱ ይህን ለመታሰቢያ ያድርጉት ብሏልና። ሕይወት ሰጪ የሆነውን ሥጋውና ደሙን እንድንቀምስ የቅዳሴን አገልግሎት እንደ ኪዳን አድርጎ ጌታችን ትቶልናልና። እንዲህ ብላችሁ መልሱ ይህንን ጥያቄ። ቅዳሴ ማለት በዋጋ የማይተመን ከክርስቶስ የተቀበልነው ልዩ ስጦታ ወይንም ዕንቁ ነው። ቅዳሴ ከክርስቶስ ጎን የሚፈስ የሚያበረታና የሚያድስ ወንዝ ነው። ቅዳሴ በእርሱ ብቻ ወደ ዘላለማዊ ሕይወት መምጣት የምንችልበት ወርቃማ ድልድይ ነው። የቅዳሴ ወዳጆች ሆይ ይህን የከበረ ዕንቁ፣ ይህን ወደ ሕይወት የሚወስድ ወንዝ፣ ይህን የክርስቶስን ኪዳን አስቡ። በገሃነም ከመውደቅ በሚያድናችሁ በዚህ ወርቃማ ድልድይ ላይ ተራመዱ። ስብሐት ወክብር ለስሉስ ቅዱስ ይደር አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ዜኔው ዘልፈኒ ወለዓለመ ቃላት ያሰማልን። በእውነት ክብር ያደረልን። እጅግ በጣም ደስ ይላል። መጀመሪያ ቢሆኑ ይሻል ነበር መሰለኝ። እንግዲህ ያልወሰደ የለም አይደል? መጽሐፍ የለም አይደል? ስለዚህ ይህንን መጽሐፍ ያልተፈረመላችሁ ሰዎች ካላችሁ እንግዲህ አባታችን መምህራችን ቀሲስ ዶክተር መብራቱ ኪሮስ እዚህ ደጀ ሰላም ላይ እየፈረሙላችሁ ሁላችሁ ትወስዳላችሁ። ጥያቄ ያላችሁ ሰዎች ጥያቄ አሁንም ደግሜ በአጽንኦት የምናገረው ግን ይህንን መጽሐፍ ወስዳችሁ ሼልፍ ላይ የምታስቀምጡት አይደለም። በተለይ በእውነት ይህ መጽሐፍ በእንግሊዝኛው ነው ተተርጉሞ እዚህ ሀገር ላሉ ልጆቻችን ሚስጥሩ ማወቅ መቻል አለባቸው። የእኛ ልጆች ዛሬ ጾሙ እንላቸዋለን፣ ጾም ምን እንደሆነ እንኳን አይደለም ቅዳሴ ማለት ነው። ለምን እንደሚቆርቡ አያውቁ። ለምን እንደማይቆርብ ያወቀ ሳውቅ ይቆርብና ልክ 15 ዓመት ሲሞላው አልቆርበም ይላል። ከዛ ምን ነው ጥያቄ እኔ ብቻ ነኝ እንደምቆርበው አንቺ ለምን አትቆርብ የሚለው እናቱን ነው የሚለው። ከዛ በመልሳለ መልስ የለም። ስለዚህ ይህንን መጽሐፍ እኛ ከተረዳ ነው ልጆቻችንን በምን አይነት መንገድ ማስረዳት እንዳለብን ይገባናልና በተለይ በእውነት ልጆችም ላይ ከፍተኛ ስራ የሚሰሩ አባት ናቸውና እኔ በእርግጠኝነት ነግራቸዋለሁ ይህን መጽሐፍ ገዝታችሁ ሼልፍ ላይ ወይም ደግሞ እንድታስቀምጡት አይደለምና እንድታነቡት ነው። ለማንበብ ደግሞ እንደ ፍቅርተ ኢየሱስ ለመሆን እግዚአብሔር ይርዳችሁ እላለሁ። እኔም በመጨረሻ እግዚአብሔር ይስጥልኝ።